ጥያቄ ስለሆነ ማለት ነው። ቁርአን ላይ ኢብራሂም አብርሃምን አላህን ሲያመልክ እንደነበረ ማስረጃ ስጪው እስቲ ዛሩ። ቆይ አልጨረስኩም ገና ነው። አንዱን ጨርሳ መጀመሪያ ጨርስ፣ ይህን ጨርስና ከዛ ቀጣይ እንሄዳለን። ሱረት አሊ ኢምራን ምዕራፍ 3 ከቁጥር 19 አንዱን ጨርስ ወደ ሁለተኛው ትሄዳለህ። ጠየቅ አሁን ጥያቄው በግልጽ ሚዩት አድርግና አዳምጥ። ሚዩት አድርግና አዳምጥ። ቆይ እንጂ ጠይቀሃል። ከዛ በኋላ ደግሞ ድጋሚ ትጠይቃለህ። ሚዩት አድርግና አዳምጥ። ምንድን ነው አልኩት? ኢብራሂም አላህን እንደሚያመልክ እንደነበረ ማስረጃ ከቁርአን አልከኝ። ኦኬ አልን። ይኸው ልንሰጥ ነው እኮ በቃ ይሄንን ጨርስ መጀመሪያ። ውረድ በቃ እሺ። በዛራ መልሱን ስጭው። አቤት ነው ያዳምጥ። ይኸው አላስወራ እያለ ነው ያለው። አላህ ስብሐነ ወተዓላ አስሊም ባለ ጊዜ አስለምቱ ሊረቢል ዓለሚን ብሏል። ለዓለማት ጌታ ለአላህ ስብሐነ ወተዓላ ታዘዝኩ ብሏል እና አላህ ስብሐነ ወተዓላን ያመልክ ነበረ። ሲቀጥል ደግሞ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 7 ላይ አብርሃም ይሁዳዊም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛ መንገድ ያዘ ነበር። ይሰማል። ጥያቄው እሱ አይደለም። አላህን ያመልክ እንደነበረ ኢብራሂም ማስረጃ ስጡኝ ከቁርአን ያለው ቀላል ጥያቄ። ይህንን መልሽለት። ለዓለማት ጌታ ለአላህ ስብሐነ ወተዓላ አላህ ስብሐነ ወተዓላ ታዘዝ ብሎ ባዘዘው ጊዜ ለዓለማት ጌታ ለአላህ ታዘዣለሁ ብሎ ተናግሯል። ኦኬ እሱን አይደለም የጠየቀው ለዓለማቱ ጌታ። እሺ ለእንትን አላህን ሲያመልክ እንደነበረ ማስረጃ ስጪው። እሺ ሌላ ደግሞ የማስታውሰው ይሄን ነው። ሌላ ለአባቱ እንትን በጥሪ ባደረገ ጊዜ ሚዚያንም ተናግሯል። አላህ ስብሐነ ወተዓላን እንደሚያመልክ ማለት ነው። እኔ አላህ ስብሐነ ወተዓላ አመልካለሁ ብሎ ተናግሯል፣ ወይም ደግሞ ታዘዛለሁ ብሎ። እሺ ልፈልገው ጥቅሱን እንዴ ቀጥሎ እስከዚያው አህመድን መቀጠል ትችላለህ። አንድ ጥያቄ ነው የጠየቀው። አንድ ጥያቄ ሲጨርስ ወደ ሁለተኛው መሄድ እንችላለን። ከዛ በኋላ ከቁርአን ስጡኝ አለ። እሺ ብለን ስጠይቀው አይ አልጨረስኩም ጥያቄን ይላል እና አንዳንድ ነው ጥያቄ እንትን እያለን ያለ ነው ማለት ነው። ቀጥል፣ አህመድን መቀጠል ትችላለህ። ሱረቱል አንዓም ምዕራፍ 6 ቁጥር 7 ላይም አለ ፊቴን ወደ ዓለማቱ ጌታ ወደ አላህ እንዳዞረ ይናገራል እዛ ጋር እና ከሚያጋቡትም እንዳልሆነ ይናገራል። ሌላም ሱረቱል በቀራ ምዕራፍ 2 ቁጥር 30 እስከ 13 ሞኖቲስት እንደነበረ ስቴት ያደርጋል። እንደዛ ሱረቱል ነህል ምዕራፍ 16 ቁጥር 120 ሱረቱል ኢምራን ምዕራፍ 3 ቁጥር 7 እና መሰል አንቀጾች ላይ አላህን ሲያመልክ እንደነበረ ሲገዛ እንደነበረ ዲስክራይብ ያደርጋል። ብዙ አሉ እንትኖች አሉ እዛ ላይ እሱን አንዳንድ ጥያቄ ስለምናስተናግድ ነው እና አታውሩ ጥያቄ ጠይቄ አታውሩ ነገር በጣም ይከብዳል ማለት ነው። ዘትሩዝ ቀጥል። ኦኬ በመጀመሪያ ሰላም ለሁላችሁም ይሁን። የክርስቶስ ሰላም በእናንተ ላይ ይሁን። ሰላም ነቫይዶ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። የኔ ጥያቄ የነቢዩ መሐመድ አባት አብዱላህ ሙስሊም እንዳልነበሩ ሀዲስ ላይ ይናገራል። ምን ላይ እስኪ ሙስሊም እንዳልነበሩ ማስረጃ ላውጣልህ? ታይም ወስጄ ታይም ወስድ አወጣልኝ። ኦኬ ኦልራይት። እስከዛ ድረስ ኢራቅ መቀጠል ትችላለህ። 1200 ሰዎች ኡስታዝን ፎሎ እያደረጋችሁ እሺ ሁላችሁም። ስለዚህ ወይድ እነዛ አይሁዶች ይቀጣሉ ማለት አላህን በነቢዩን ስላልተቀበሉ ነቢያትን ስለ ነቢዩን ስላልተቀበሉ ይቀጣሉ ማለት ኢሳን ማለት ነው። ስላልተቀበሉ ይቀጣሉ ነው። ጀሃነም ነው። አንድ ሰው ከካደ ጀሃነም ነው የሚገባው። ክህደት ለጀሃነም ይደረገዋል። ስለዚህ አንድ አምላክን አምልከውም መልእክተኛውን ስላልተቀበሉ ጀነት አይገቡም ማለት ነው። አይገቡም። ስለዚህ ከአላህ ሌላ ያላጋራ የሚለው ትክክል አይደለም ማለት መልእክተኛውንም መቀበል አለብህ ማለት ነው። አለበት። አንድ ብቻ አይደለም የምትቀበለው። አንድ ነገር ፓኬጅ ነው የሚወሰደው። ከቁርአንና ሀዲስ ላይ ፓኬጅ ነው። ልክ ባለፈው እንዳልከው ማለት ነው። ልክ ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ የሆን ከሆነ አንተንና የላከውን የክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት አለ። አንድ ሰው የዘላለም ሕይወት የሚያገኘው ላኪውና ተላኪው ማወቅ ነው ይላል አይደል? ዮሐንስ 17:3 ላይ
ስለዚህ ላኪና ተላኪውን አንድ ሰው ቢያውቅ ማወቁ ብቻውን የዘላለም ሕይወት ያሰጠዋል? አያሰጠውም። አየህ፣ እንደዛ ነው። ብቻ የሚል ነገር የለውም። ልክ አንተም ሀዲስ ላይ እንዳለው አላህን ብቻ ስላመለከ ጀነት ይገባል ብለው ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ፣ ሌላ ቦታ ላይ ብቻ የምትለዋን ብለህ ስላልተጠቀመ ሌላ ቦታ ላይ ደግሞ ማመን የሚባል ነገር አለ። ማምለክ ብቻ ሳይሆን ማመን አለበት፣ ማወቅ አለበት። ቁርአን የሚናገረው ከአላህ በቀር ሌላ አምላክ አለመኖሩን እወቅ ነው የሚለው። የመጀመሪያው እመን አይደለም የሚለው፣ እወቅ ማወቅ ነው መጀመሪያ የሚቀድመው። ከዛ በኋላ ግን ቀጥሎ ደግሞ ማመን አለ ሁለተኛው ማለት ነው። ስለዚህ ያወቀ የዘላለም ሕይወት አለው ስለሚል የዘላለም ሕይወት ማወቅ ብቻ የዘላለም ሕይወት ከሆነ ማንም ሰው ያውቃል እኮ ላኪና ተላኪ እንዳለ ማንም ሰው ያውቃል። ማወቁ በራሱ ግን አያድንም። ያወቀውን ነገር ደግሞ ማመን መቻል አለብህ። ልክ እንደዛ ሆኖ በሀዲስም በቁርአንም አላህን ብቻ ያመለከ ሰው ጀነት ይገባል ሲባል ብቻ የሚለው የሚጠጋ ወደ አላህ እንጂ ወደ አንተ አይደለም የሚጠጋው። አላህን ብቻ ማምለክህ ጀነት ያስገባል ሳይሆን ማመን አለብህ። እምነት ያስፈልጋል። ማወቅ አለብህ። ዝም ብሎ በጭፍን አንድ ነገር አታመልክም። ማወቅ እውቀት ይጠቅማል። እውቀት ይቀድማል ራሱ ከሁሉም ነገር ከእምነትም እውቀት ይቀድማል። ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል ነው የሚለው ቁርአን። ስለዚህ መጀመሪያ እውቀት ይቀድማል። ያወቀውን ነገር ደግሞ ማመን ይቀጥላል። ከዛ በኋላ ነው ወደ አምልኮ የምትሄደው። ስለዚህ አሁን አላህን ብቻ ማምለክ አሁን አንሰው አንድ አላህን ብቻ ቢያመልክ ሌላውን ካልተገበረ ጀነት አይገባም ነው። ስለዚህ አላህን ብቻ አንድ ሰው አይገባም ስላመለከ። ስለዚህ አላህን ብቻ የሚያመልክ ሰው ደግሞ ቀጥተኛው መንገድ ላይ ነው አይደል የሚባለው? አይደለም። ሶስቱን ሸርጥ ካሟላ ነው። ይርዳለው ሶስቱን ኢማን፣ እኽላስና ኢቲባ የሚባሉት ሶስቱን ካሟላ ነው ሸርጡ። ኢባዳ ተቀባይነት እንዲያገኝ ኢማን ማለት እምነት ማለት ነው። እኽላስ ማለት ደግሞ ለአላህ ብሎ ማድረግ። ኢማኑ ግን አላህ አንድ እንደሆነ ማወቅ ማመን ብቻ ሳይሆን አይደለም። አመን ያለ መልእክተኛውንም እንደላከው የመልእክተኛውንም ታምናለህ። እመን ብሎ ያለው እመን ብሎ ያስቀመጠው አርካኑን ኢማን የሚባሉ አርካኑን ኢማን የሚባሉ በቁርአኑ እና በሐዲስ ላይ ምን ትለኛለህ? እነዛን ነገሮች ማሟላት አለበት። በአላህ ማመን፣ በመላኢካዎቹ ማመን፣ በመጽሐፍቱ ማመን፣ በነቢያቶቹ ማመን፣ በመጨረሻው ቀን ማመን፣ በአላህ ውሳኔ ማመን፣ እነዚህን ማሟላት አለበት። ስድስቱን አርካኑን ኢማን የሚባሉትን ነገሮች ማመን አለበት አንድ ሰው ማለት ነው። ያንን ካላመነ ከነዛ ውስጥ አንዱን ካጓደለ አያምንም። ይሁን እንኳን አንድ ሙስሊም ሆኖ ኢየሱስ ነብይ እንደሆነ በቁርአን ውስጥ ተገልጾ መልእክተኛ መሆኑ ተገልጾ ነብይ አይደለም መልእክተኛ አይደለም ብሎ ቢል ራሱ ይከፍራል፣ ከእስልምና ይወጣል ራሱ። እሺ ከሰማኝም። ስለዚህ ቀጥተኛው መንገድ የሚባለው አላህን ብቻ ማምለክ። ስለዚህ ማምለክ ሲባል ትእዛዙን መቀበል ነው እዚህ ተብሎ። ስለዚህ ማምለክ ብቻ ቀጥተኛው መንገድ ላይ አያስብልም። ማመንም ያስፈልጋል፣ እምነትም ይጨምርበታል ነው። በቃ ተመልሱልኝ። እዛ መንገዱ ላይ መኖር አለበት፣ ፓዙ ላይ መኖር አለበት። ፓዙ ደግሞ የሂዳያ የሚባለው ወይም ደግሞ መመራት የሚባለው ወደ 4 ይከፈላል በቁርአን ውስጥ። ለምሳሌ መመራት የሚባለው ነገር የመጀመሪያው የሚባል ነገር አለ። ጀነራሊ ሁሉንም ሰው አላህ መርቷል። ይሄ እንትን ነው የጥመት መንገድ ነው፣ ይሄ ደግሞ የእንትን ሁለት መንገዶችን አላህ አሳይቷል። ያንን በቁርአን ነው። ቅኑ መንገድ ከጠማማው ተገለጠ ይላል። ይሄ መጀመሪያው ነው። ሁለተኛ ነገር ደግሞ ተውፊቅ የሚባል ነገር አለ። አንድ ሰው ካመነ በኋላ ንስሐ ከገባ በኋላ ሽልማት በዚህ ዓለም ላይ ሂዳያ የሚባል ነገር ይሰጠዋል። አላህ ሂዳያ ይመራዋል። እነዛ በእኛ መንገድ የሚታገሉ ሰዎች መንገዳችንን እንመራዋለን ይላል ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ። ይሄ ሁለተኛው ነው ማለት ነው። ሶስተኛ ደግሞ ሂዳያ የሚባለው ወይ ምሪት የሚባለው ነገር አቅጣጫ ማሳየት አለ። ለምሳሌ አንድ ሰው ቀጥተኛው መንገድ ምራን ብሎ አላህን ቢጠይቅ ያ ቀጥተኛው መንገድ ምንድን ነው ብለን ስንል ኦልሬዲ ቀጥተኛው መንገድ ላይ ነው ያለው። አንተ አሁን መንገዱ ፒያሳ ላይ ሆነ ጦር ኃይሎች መንገዱ የቱ ጋር ነው ብለህ ብትለኝ በዚህ ነው የሚያስኬድ። ስትወርድ ቴዎድሮስ አደባባይ ስትወርድ ነው መንገዱ ይሄ ነው ብዬ መንገዱን አሳየው። ነገር ግን ብሔራዊ ቲያትር ጋር ስትደርስ፣ ቴዎድሮስ አደባባይ ላይ ስትደርስ፣ ወይም ልደታ አካባቢ ላይ ስትደርስ በጣም የሚያዘናጉ መንገዶች አሉ። ስለዚህ መሀል ላይ መንገዱ ላይ እንትን ሊለኝ ይችላል እና ማምራኝ ልትለኝ ትችላለህ። መንገዱ ላይ ኦልሬዲ ፓዙ ላይ ነው ያለው እኮ። ነገር ግን ጦር ኃይሎች የሚያዳርሰው መንገድ መሀል ላይ የሚያሰናክሉ መንገዶች እንዳይኖሩ እስከ መጨረሻው ድረስ ምን በለኝ ትላለህ፣ ምራኝ ትላለህ። እኛም ቀጥተኛው መንገድ ላይ ነን ያለ ነው። ያ መንገድ ላይ እያለን ግን መሀል ላይ መሰናክሎች እንዳይኖሩ፣ መሀል ላይ ጥመት መንገዶች እንዳይኖሩ ቀጥተኛው መንገድ ምራን ብለን እንጸልያለን ማለት ነው። ከዛ በኋላ የመጨረሻው ደግሞ ምንድን ነው? አራተኛውና የመጨረሻው ደግሞ ኢስቲቃማ ራሱ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እንደዛ ነው የሚነገረው። የተጸጸተ ያመነ መልካም የሰራና የተመራ ሰው
ማሪ ነው ይላል። የተመራ ለሚለው ቃል የገባው ቃል ኢስቲቃማ ብለው ነው የፈሰሩት ማለት ነው። ስለዚህ ሂዳያ የሚለው ነገር በኢስላም አስተምህሮት ውስጥ በአራት ይከፈላል ማለት ነው። አንደኛ ጀነራል አለ የሚሆን ነገር፣ ከዛ በኋላ ደግሞ ሀስ ሆኖ እንደና ደግሞ ሂዳያ አንድ ሰው ቶፊቅ ሆኖ የሚያገኘው ነገር አለ። ሽልማት ነው፣ ይዋርድ ነው። ከዛ ደግሞ ቀጥሎ ደግሞ እንዳልኩ መንገድ ላይ ያለውን መንገዱን ምሪት መስጠት ነው። አራተኛውና የመጨረሻ ደግሞ ኢስቲቃማ ነው፣ ጽናቱን ነው የሚያመለክተው። በዚህ መልኩ ነው የተቀመጠው። ስለዚህ በቃ አንድ ሰው ከአላህ ሌላን የማጋራ ከሆነ ሌላን ብቻ ከሆነ እሱ ብቻ በቂ አይደለም። ከዚህ ቀጥተኛው መንገድ ላይ ለመሆን እሱ በቂ አይደለም። ሌሎች እምነትንም መጨመር አለበት። ስቲምባጥ ይደረጋሉ። ስቲምባጥ የሚባል ነገር አለ። ፊልተር አውት ይደረጋሉ። አንድ ነገር ስትቀበል አንድ ነገር ብቻ አይደለም የምትቀበለው። አንድ ነገር የተነገረ ነገር ብቻ ይዘ አይደለም። ልክ እንዳልኩ ነው ዮሐንስ 17:3 ይዞ ሄዶ ማወቅ የዘላለም ሕይወት ያሰጣል የሚለውን ማንም ሰው ያውቃል። ኢየሱስ ነብይ መሆኑን መልእክተኛ መሆኑን አውቃለሁ ግን አልቀበልም ማለት ይችላል። ማወቅ ሌላ ጉዳይ ነው። ሙስሊምም አሁን ያውቃል። ዮሐንስ ወንጌል 17:3 አንብቦ እውነተኛ አምላክ ብቻ ይሆን ከሆነ ያውቁ ዘንድ አለ። እውነተኛ አምላክ አብ ነው እና ደግሞ መልእክተኛው ደግሞ ኢየሱስ ነው ብሎ አንድ ሰው ሊያውቅ ይችላል። ግን ማወቁ እምነት ከሌለው ዋጋ የለው። እምነትና እውቀት ደግሞ ሁለት የተለያዩ ነገሮች ናቸው። መጀመሪያ የሚቀድመው እውቀት ነው የሚቀድመው እና ዮሐንስ ወንጌል 17:3 ላይ እየተናገረ ያለው እውቀት የዘላለም ሕይወት ያሰጣል ስለተባለ እውቀት ብቻ ነው የሚያሰጠው። ስለዚህ እውቀቱ ካለኝ ባለምንም ችግር የለውም ብሎ አይልም። ልክ እንደዛው ኢንተርሴም ማነር ወደ ቁርአን ስትመጣ የሚወሰደው ፓኬጅ ነው የሚወሰደው። ገብቷል እንጂ አንድ ነገር ብቻ ተመንጥሮ ተቆንጥሮ አይደለም። ይሄን ነገር በቃ ይሄ ነገር ስለተባለ ምናምን ነገር የታገኘው ያንን ነገር የታገኘው ስትል ከቁርአን ወይ ከሐዲስ ነው ያገኘው ማነገረ መልእክተኛው። ስለዚህ መልእክተኛውን ሳትቀበል መልእክተኛው መጀመሪያ የሚቀድመው መልእክተኛው ከሚናገረው በፊት መልእክተኛ የተናገረውን ነገር መዝነህ መልእክተኛው መቀበል መቻል አለብህ። መልእክተኛውን ሳትቀበል ቁርአንና ሐዲስ ላይ ባለው መስፈርት መሰረት እኔ ድናለሁ ማለት የማይታሰብ ነው። መልእክተኛውን ካልተቀበልኩ ሲጀመርኩ ቁርአንና ሐዲሱንም መቀበል አልችልም። ለዛ ነው አይደል? አንተ የጠየቀው ባለፈውም እንደዛ ነው። ምንም ነገር ሲሆን በዛው መስፈርት መሰረት በተባለው መስፈርት መሰረት ትድናለህ መዳን እችላለሁ ብለህ ስላልክ ነው አያስኬድም። እና ሱረቱ በቀራ ላይም አንድ ጥቅስ ጠቅሰሃል መሰለኝ። እነዛ ያመኑ አይሁዳውያኖች የአይሁዳውያኖች ሳቢያኖች ክርስቲያኖች ምናምን ነገር ይላል። ገብቶሃል? አሁን እሱ የሚያወራው ስለ ግለሰብ ነው። ራሱ በአላህና በመጨረሻ ቀን ካመኑ ምን አላቸው? አይፈሩም አያዝኑም ይላል። ምን አላቸው? አላህ ዘንድ ይላል ትሩፋት አላቸው። ለምን በቃ ያምናሉ። በአላህና በመጨረሻ ቀን ካመኑ ሙስሊም ናቸው ኦልሬዲ። ግን የመጽሐፉ ሰዎች የሚባሉ ክርስቲያንና አይሁዶች በአላህና በመጨረሻ ቀን ያምናሉ የሚለው ነገር ቁርአን ላይ አልተቀመጠም። ለምን? በሱረቱል አተውባ ምዕራፍ 9 ቁጥር 29 ላይ እንደዛ ነው። በአላህና በመጨረሻ ቀን የማያምኑትን የመጽሐፉ ሰዎችን ግብር ሲከፍሉ ድረስ የለም። ስለዚህ የመጽሐፉ ሰዎች የሚባሉ ክርስቲያንና አይሁዶች በአላህና በመጨረሻው ቀን አያምኑ፣ በእኛ መስፈርት መሰረት ማለት ነው። በአላህና በመጨረሻ ቀን ለማመን አርካኑን ኢማንን መቀበል መቻል አለበት፣ መልእክተኛውን መቀበል መቻል አለበት ነው። እና ካመኑ ነው በአላህና በመጨረሻ ቀን ካመኑ ነው የሚለው። እና ካመኑ አው ይገባሉ። ነፍስ ለግለሰብ ነው። ግን ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ስትመለከተው ከእስልምና ሃይማኖት ሌላ የሚፈልግ በመጨረሻ የተዋለም ከከሳሪዎቹ ነው ይላል። እዛ ጋር ሱረቱ በቀራ ምዕራፍ 2 እና ሱረቱ ማይዳ ምዕራፍ 5 ላይ የሚያወራው ስለ እምነት ሳይሆን ስለ ግለሰብ ነው። አንድ ክርስቲያን፣ አንድ አይሁድ፣ አንድ ዞራስተሪያን ካመነ ይድናል ነው። ካመነ በምን ካመነ የሚለው ነገር እዛ ጋር ተቀምጧል። እና ከዛ አንጻር ነው። እሺ ሌላ ሰው ማውራ ከሆነ ዮሐንስ 17:3 ላይ ነው ልጠይቅህ። አንዴ መጥቻለሁ። እሺ ቀጥታ። እሺ ራክ ተርሳ አንዴ ትሩስ ጠብቀው አንዴ። ኦኬ እሺ ራክ ተርሳ እሺ ዮሐንስ 17:3 ላይ እውነተኛ አምላክ ብቻ ይሆን ከአንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። አሁን ማወቅ ሲባል አንተ ምን ብለህ ነው የምትለው? እኔ መረዳው አለ። አሁን አንተ ማወቅ ሲባል ምን ብለህ ነው? እውነተኛ አምላክ የሆነው ማወቅና የተላከው ማወቅ ሲባል ምን ማለት ነው? ማወቅ ነው። ማወቅ ማለት ላኪና ተላኪ መሆናቸውን ብቻ ነው የምታውቀው? እሱማ ሲጀመር ላኪና ተላኪ ናቸው ተብሏል። ማወቅ ይላል እዛ ጋር ማወቅ ነው የሚለው ጥቅሱ ላይ ማወቅ ነው የሚለው። ግን ብቻ ብዬ አልልማ ብቻ የሚል ነገር ስለሌለ እኮ የኔ ጥያቄ ማወቅ ሲባል ተላኪና ላኪ መሆናቸውን ብቻ ነው። እሱ ሲጀመር እኮ መጀመሪያውንም ማወቅ ሲል ማወቅ ነው። እዛ ጋር የተጠቀሰው ማወቅ ሲል ማወቅ ነው። ሌላ ነገር አለ። ግን የሚለው ላኪንና ተላኪን ማወቅ ነው የሚለው እንጂ እኮ ላኪው ተላኪ መሆኑን ተላኪውም ደግሞ ተላኪ መሆኑን ማወቅ አይደለም የሚለው። ላኪው የላከው ላኪ መሆኑን መጀመሪያ እሱ ላኪ ነው፣ ግልጽ ነው። ከዛ በኋላ ላኪውን ደግሞ ማወቅ ማንነቱ ማወቅ ነው። ለምሳሌ ማንነቱ ሲባል እኔ የኢየሱስ አባት መሆኑን ማወቅ ራሱ አንዱ ነው ብዬ ነው የማምነው። አይደለም እሱ አሁን አባት ማለት ነው
ማለት ነው የሚለው ነገር እንመጣበታለን ከፈለክ ማለት ነው። አሁን አባትና ልጅ የሚለው ነገር ከምን አንጻር ነው የተነገረው? ሌላ ርዕስ ነው፣ እንመጣበታለን። እዛ ላይ እንዲሄድበት ካልክ መሄድ ይችላሉ ማለት ነው። ምክንያቱም አባትና ልጅ የሚለው ነገር አሁን ለምሳሌ በባይብል ውስጥ የተጠቀሱ ነገሮች አሉ። አባት፣ ገበሬ፣ እረኛ፣ አለት እና እሳት። ታውቃቸዋለህ እነዚህ አምስቱን? አባት ምን አለ? አባት፣ ገበሬ፣ እሳት፣ አባት፣ ገበሬ፣ እሳት፣ አለትና እረኛ የሚባሉ ነገሮች አሉ። ፈጣሪ እረኛ ነው ማለት ነው ትርጉሙ። ታውቀዋለህ ትርጉሙ? እረኛ ያው ጠባቂ ነው ማለት ነው። ጠባቂ ነው። ጥሩ። እንደገና ደግሞ ገበሬ ማለት ምን ማለት ትርጉሙ? ተንከባካቢ ነው አይደል? እሺ ገበሬ። አዎ ኢየሱስን የላከው እረኛ ተብሏል፣ አባት ተብሏል፣ ገበሬ ተብሏል፣ እሳት ተብሏል፣ አለት ተብሏል፣ ድንጋይ ተብሏል። ድንጋይ ማለት ትርጉሙ መሸሸጊያ ማለት ነው። አባት ማለት ትርጉሙ አስገኝ ማለት ነው። ገበሬ ማለት ተንከባካቢ ማለት ነው። እረኛ ማለት ጠባቂ ማለት ነው። እሳት ማለት ፈራጅነቱን የሚያሳየው እንደዛ ብለው ነው የተረጎሙት አልጎሪካል። አሁን ጥያቄ ምንድነው? አባት የተባለው ገበሬ የተባለው እረኛ የተባለው እሳት የተባለውና አለት የተባለው አይደንቲቲ የኛ አምላክ ነው። ግን ያንን አንጠቀምበትም እኛ ሙስሊሞች። ገበሬ ብለን አንለውም አላህን። ገበሬ ማለት ግን ተንከባካቢ ከሆነ ቁርአን ላይ አላህ ተንከባካቢ ነው የሚል አለ ብዙ ቦታ ላይ። እረኛ ማለት ጠባቂ ከሆነ አላህ ጠባቂ መሆኑን ብዙ ቦታ ላይ ቁርአን አለ፣ ሐዲስ ተብሏል አለ በቁርአን ውስጥ። አባት ማለት አስገኝ ከሆነ አላህ አስገኝ ተብሏል በቁርአን ላይ። አላህ አለት ማለት መሸሸጊያ ከሆነ አልወኪል ተብሏል፣ መመኪያ ተብሏል አለ። እሳት ማለት ፈራጅ ማለት ከሆነ አላህ ፈራጅ ተብሏል፣ አላህ ሐኪም ተብሏል። ስለዚህ አሁን እናንተ የምትጠቀሙበት ሜታፎሪካል ተርሞች ቁርአን ላይ እንትን ውስጡ ያለውን አውትዋርድ ሲምቦሉ ኢንዋርድ ትሩዝን ነው የሚያሳየው። ኢንዋርድ ትሩዙ እኛ እንቀበለዋለን። ኢንዋርድ ትሩዙ ግን ያንን ተርም አንጠቀሙም። ለምን? በቁርአንና በሐዲስ ስላልተወሰፈ ማለት ነው። ያ ነገር እረኛ የሚል ነገር አላህን እረኛ ብሎ ቁርአን አልጠራውም። ስለዚህ እኛ ሙስሊሞች ስለሆንን እረኛ ብለን አንጠቀምም፣ አባት ብለን አንጠቀምም፣ እሳት ብለን አንጠቀምም፣ ፈጣሪ ገበሬ ብለን አንጠቀምም፣ አለት ብለን አንጠቀምም። አሁን ስለዚህ ግን አባት አለማለታችሁ እሱን አባት ማለት አስገኝ ከሆነ አባት አለማለታችሁ እኮ እሱን አስገኝ አይደለም ብላችሁ እያላችሁት ነው አይደል? እንደዛ ማለት ነው። አባት ማለት ትርጉሙ አስገኝ ከሆነ አስገኝ የሚለው ቁርአን ላይ አለ በበቂ ሁኔታ። ስለዚህ አስገኝ ብላችሁ እናንተ ቃሉን ነው የማትቀበሉት፣ አባት የሚለውን ቃሉን ነው የማትቀበሉት እንጂ አባት አስገኝ በሚለው አባት ብለን ታምናላችሁ። አንቀበልም። ይሄ ቴዎሎጂካሊ ጥናት ነው። ቁርአን ላይ ቁርአንና ሐዲስ ላይ የመጡ ነገሮችን በአጠቃላይ ብቻ ነው በወሰፈበት ሲፋ ባሰባበት ኢስባት ነው እኛ የምንቀበለው። ቁርአንና ሐዲስ ላይ እስከሌለ ድረስ አንጠቀምም። ራሱ እንቀበል ደግሞ መስፈርትም አልተቀመጠልንም ለእኛ። እሺ አባት ሲባል አስገኝ ሲሆን ሲያስገኝ ማለት አስገኘ ሲባል ወለደ ነው። እኛ ጋር አባት ራሱ ማለት የሚወልድ ነው። ሲወልድ ነው የሚያስገኘው ሲጀምር። እናንተ ጋር ሳይወልድ ነው የሚያስገኘው። ወለደ ማለት ትርጉም ምንድን ነው? ወለደ ማለት አስገኘ ነው። ፈጠረ ማለት ነው አይደለ? ፈጠረ ማለት ነው። ፈጥሮት ማለት ነው። ፈጠረ የሚለው እኛ ጋር አለ። ስለዚህ ወለደ የሚለውን አንጠቀምም እኛ። ለምን? ቁርአንና ሐዲስ ላይ ስላልመጣ። ስለዚህ ያው ምንድን ፈጠረ ብላችሁ ስለምትሉ ወለደ ፈጠረ ከሆነ ወለደ የሚለውን ትቀበላላችሁ ማለት ነው። በዛ ሴንስ አሁን ቢብሊካል ሴንስ ላይ ወለደ የሚለው የምንጠቀምበት ፈጠረ ለሚለው ነው ካልከኝ እንዳንተ እቀበላለሁ። ወለደ ማለት ግን ኦንቶሎጂካል ከወሰድከው ግን አልቀበልም። የኒቃ ጉባኤውን የወሰደው ወለደ የሚለው ፈጠረ በሚል ነው ወይስ ኦንቶሎጂካል ነው የወሰደው? እሱማ ኦንቶሎጂካል ነው። ቁርአን የተቃወመው ኦንቶሎጂካል ነው ወይስ አናሎጂካል የተቃወመው? ቁርአን አልወለደም የሚለውን መውለዱን ነው በአጠቃላይ የሚቃወመው። ኦንቶሎጂካል አይልም፣ ፋንክሽናል አይልም። ኖ ኦንቶሎጂካል ነው እንጂ ሱረቱ እንትን ላይ አልወለደም አልተወለደም አይወልድም አይወለድም ነው ያለው ወይስ አልወለደም አልተወለደም ነው ያለው? አልወለደም አልተወለደም። ስለዚህ ወልዷልና ተወልዷል ስላሉ ነው። እነማን ናቸው ወልዷልና ተወልዷል ያሉት? አይሁዶችና ክርስቲያኖች አይደሉም። እዛ ጋር ሚኒንጉ እዛ ጋር የሚያወራው ወልዷልና ተወልዷል የሚለውን ያሉት ክርስቲያኖች ናቸው። ራሱ በእንትን ላይ በሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ ምንድን ነው የሚለው? እነዚያ ልጅ ወልዷል ያሉትን ሊያስጠነቅቅ ወረደ ይላል። እነዚያ የተባሉት እነማን ናቸው? ሱረቱ ካፍ የሚያወራው ስለማን ነው? አጠቃላይ አውዱ ስለ ክርስቲያኖች ነው ስለ አይሁዶች ነው የሚያወራው? እነዚያ ወልዷል ያሉት ከሆነ እንግዲህ አይሁዶች አዛይዝ ነው ማን እንደሆነ የአላህ ልጅ ነው አሉ።
አይደለም የተጻፈውን እኮ ነው የምልህ። አይሁዶች ሌላ ምዕራፍ ላይ ሊሆን ይችላል፣ ግን አዳምጥ እንጂ አንዳንዴ የሆነ ስትያዝ የሆነ የሚጨንቅ ነገር አለ። አይደለም እውነት አይደለም፣ እንድትሰማኝ ስለፈለኩ ነው። ሱረቱ ካፍ ምዕራፍ 18 ላይ ነው ያለው። ሱረቱ ተውባ ምዕራፍ 9 ላይ ቁጥር 30 ላይ ያለውን እንነጋገራለን ከፈለክ ማለት ነው። እኔ እሺ አትቸኩል። የሆነ የምትጋጭ ነው የሚመስለው፣ ትጋጫለህ። በቃ ተረጋጋ። ምንም ያስቸኩል ነገር የለም። ጻፍ እንትን አንዳንድ ነገሮች የሚረሱ ከሆነ እንትን በላቸው፣ ጻፍ፣ ማስታወሻ ላይ ጻፍ። እሺ አሁን ምንድነው መሰለህ እንትንና አፍህና ጭንቅላት ሰርኩሌት ሲያደርግ እንትን እኩል አይሄድም ራሱ። ለዛ ነው አሁን በጣም እንትን ትላለህ፣ ትጨናነቃለህ። ተረጋጋ፣ ካልም ዳውን። ሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ ያለው ጥቅስ ላይ እነዛ ልጅ ወልደዋል የሚሉት እነማንን ነው ወልደዋል የሚለው? እዛ ጋር እረሱ ሙሉውን ራሱ እነማንን ነው እንጂ አላውቅም። ሱረቱ ካፍ ምዕራፍ 18 ለዛ እኮ ነው ትቸኩላለህ። የምታውቀውን ነገር ብቻ ለማውራት ስለምትሞክር ትቸገራለህ ራሱ ማለት ነው። እኔ ማውቀውን እንድታስረዳኝ ወልደዋል የሚለውን ነገር የተጠቀሙት ክርስቲያኖች ናቸው። ወልደዋል የሚለውን የተጠቀሙት አይሁዶች አልተጠቀሙ። ተረጋጋ። እሺ አረህ በለው ማለት በጣም ትቸኩላለህ። ስለምቸኩል እኮ ነው። አሁን እዛ ጋር የሚጠቀመው ቁርአን ላይ ወልደዋል። የቱ ጋር ነው አይሁዶች ወልደዋል ያሉት? አይሁዶች ይህን ክፍል ላይ አይሁዶች አዛይልን ነው አንዱን ወልደዋል አሉ። ክርስቲያኖች ደግሞ ኢሳን ወልደዋል አሉ። ስለዚህ ከዛ አላህ አልወለደም አልተወለደም የሚል ክፍል አለ። ትቸኩላለህ፣ በጣም ትቸኩላለህ። አንብቤዋለሁ እኮ ለዛ ነው። እሺ አውጣውና ያንብብል። አንድ ሰው ላውጣና ያንብብለት። አይሁዶች ኡዘይር አላህ ወልዶታል ይላል፣ ክርስቲያኖች ደግሞ ኢሳን ወልደዋል ይላሉ ብሎ አለ። እስቲ ጥቅሱ እንደዛ ይላል። እንግዲህ እናንተ መጽሐፍ ነው፣ እናንተ ናችሁ በደንብ የምታውቁት። አውጣውና እንትን በል አውጣው። ማውጣት አልችልም። እኔ አንብቤዋለሁ በደንብ እርግጠኛ ነኝ፣ ግን ማውጣት አልችልም። እርግጠኛ ነኝ ብሏል። አቤት ችኮላ ሲራክ፣ እንደው ችኮላ፣ እንደው ማታውቀውን ነገር እንደው እንትን ባትል። እስቲ አንድ ሰው ያውጣለት። ኢብራሂም ትችላለህ ወይም ዛህራ? ሰላም አለይኩም። ኡዘይር የአላህ ልጅ ነው ይላሉ አይሁድ። ክርስቲያኖች ደግሞ አልመሲ የአላህ ልጅ ነው ይላሉ የሚለው እንጂ ወልደዋል ይላሉ ነገር አለው እኮ። የአላህ ልጅ ነው ይላሉ ማለት ወልደዋል እያሉ አይደል? ወልደዋል ይላሉ እያሉ አይደል? ልጅ ከተባለ የተወለደ አይደል? ወልደዋል የሚል አለ ነው ያልከው አንተ። ወልደዋል የሚል አለ ወይስ የለም ነው የጠየቁት? ወልዷል። አይሁዶች ኡዘይር የአላህ ልጅ ነው አሉ ማለት እኮ አላህ ወልዷል የሚል አለ ነው ያልከው። ወልዷል የሚል አለ ወይስ የለም ነው? ወልዷል ይላሉ ነው። ወልዷል ይላሉ፣ ግን ቃል በቃል ከሆነ እንደዛ ይላሉ ለማለት ፈልጌ ሳይሆን እንደወለደ ተናግረዋል ብሎ ይላሉ ብሎ ቁርአን ተናግረዋል ነው። አይሁዶች እንደወለደ ወልዷል ይላሉ ወይ ነው የጠየቁ? ወልዷል ይላል ወይስ አይልም ነው ጥያቄ። ቃል በቃል የለም አይልም። ቃል በቃልም አይደለም ሜታፎሪካልም የለም ራሱ። አንተ ሜታፎሪካሊማ እኮ ኡዘይር የአላህ ልጅ ነው ካሉ እኮ አላህ ወልዶስ ነው ሳይወልደው ልጅ ይሆናል ብሎ ይላል። ከዛ በኋላ ደግሞ ኢሳን የአላህ ልጅ ነው ይላል ካለ በኋላ አልወለደም አልተወለደም ብሎ እንትናል። ሲራክ ይበቃል። ሲራክ በጣም ነው የታገስኩ። ወልዷል የሚል አለ አልክ። ወልዷል የሚል አለ ወይስ የለም ወይ? ይቅርታ ጠይቅ መጀመሪያ። ወልዷል የሚል የለም። አሁን ተሳስቻለሁ በል። ቃል በቃል አላልኩማ ሲጀመር እኔ ቃል በቃል ወልዷል የሚል አለ ነው እንግዲህ ጥቅሱ ላይ ኡዘይር አላህ ወልዷል ይላሉ፣ ክርስቲያኖች አልመሲ አላህ ወልዷል ይላሉ ብለን ያልከው ይላል ብለን ያልከው። ከዛ ሊነበብ ሲል እኔ ልክ ሳነብልህ አይ እንደዛ አላልኩም ማለት ራሱ ይቅርታ ጠይቅ መጀመሪያ ህዝቡ። እኔ ወልዷል ይላሉ ብዬ ስል ቃል በቃል ወልዷል ይላሉ እያልክ ሳይሆን ልጅ አለው ብሎ ይላሉ ለማለት ነው። ለተናገርከው ነገር ይቅርታ ጠይቅ። ምንም አላጠፋሁም፣ አልጠይቅም። በቃ አመሰግናለሁ። ታችሁ በልና አዳምጥ። እሺ ዘትሮስ ቀጥል። ኦኬ ቫይዶ ሱናን አቢ ዳውድ 47:18 ላይ the man asked where is my father ነው እንትኑ አሁን ማንበብ አይጠበቅብህም። ሀሳቡን ብቻ ነገረኝ። ሙስሊም አልነበረም የረሱል ሰለላሁ ዐለይሂ ወሰለም አባት ሙስሊም አልነበሩም የሚል ሀዲስ ላይ አለ ብለኛል። ንገረኝ። ምን ይላል? ንገረኝ ያነበብከውን። ያነበብኩት የሚለው ምንድነው? ነቢዩ መሐመድ የእሱ አባት መሐመድ ገሃነም እንዳለ ራሱ እንደተናገረ እሳት ውስጥ አንተም የኔም አባት እሳት አለ። ሙስሊም አልነበረም የሚል አለ አሁን የጠቀስከው ጥቅስ ላይ። ሙስሊም ከሆነ ገሃነም ይገባል ነው አለ ወይ ነው የምልህ። ሙስሊም አልነበረም የሚል አለ ወይ የጠቀስከው ጥቅስ ላይ? መጀመሪያ አንተ ያልከው የነቢዩ መሐመድ አባት ሙስሊም አልነበሩም ይላል አልክ።
ሀዲሱ ላይ ሻሃዳ ስላላለ በነቢዩ መሐመድ ስላልደረሰ ሻሃዳ ስላላለ ሙስሊም ሊሆን አይችልም። በኢሳ ደግሞ አያምንም። ምክንያቱም ጀሊያ ጊዜ ነበረ፣ ኩፋር ነበረ። እሱን አይደለም የጠየቁ ጥያቄ። ሙስሊም አልነበረም ይላል ነው ያልከው አንተ። ይላል የሚለው አለ ወይ? ሙስሊም አልነበረም ይላል ወይ? ገሃነም እንደገባ ነው የሚለው እኮ። ታዲያ እሱ ሙስሊም አልነበረም ይላል ነው ያልከኝ ለእኔ ስጠይቀኝ። ስለዚህ የቤቱ ጋር ነው የሚለው አልኩ። ስንመጣ የለም ጥቅሱ ላይ እንደዛ የሚል አለ ወይስ የለም ነው ጥያቄው። አንተ አለ ብለህ ገሃነም ስለገባ እኮ ነው ሙስሊም ላይሆን ይችላል ብዬ ያሰብኩት። ሙስሊም ላይሆን ይችላል እኮ አንተ ስፔኩሌሽን ነው። እኔ የጠየቅኩ ጥያቄ አንተ ስትመጣ ያልከው የረሱል ሰለላሁ ዐለይሂ ወሰለም አባት አብደላህ የሚባለው ሙስሊም እንዳልነበረ ሀዲስ ይናገራል አልክ። ለእኔ አዲስ ነገር ነው። ሙስሊም አልነበረም የሚል የት አለ ብዬ ስል ላምጣው አልክ። ቆይተህ መጣ። ስታመጣው ግን ሙስሊም አልነበረም የሚል ሀዲሱ ላይ አለ ወይስ የለም ነው ጥያቄው። አይ እሱ የለም፣ ግን ገሃነም እንዳለ ይናገራል። በቃ ከሌለ ታዲያ ጥያቄ ትክክል አይደለም። ጥያቄውን አስተካክለ የረሱል ሰለላሁ ዐለይሂ ወሰለም አባት አብደላ በእሳት ውስጥ እንዳሉ ተጠቅሷል በሀዲስ ላይ። አብደላ ሳናል ብለህ ነው መጠየቅ ያለበት። ጥያቄን አስተካክለው። በአንተ በሄድክበት ጥያቄ ነው መሰረት እየጠበቅኩ ያለሁት። ስቶሪ ይቅርታሽ፣ ይቅርታ። ስለዚህ ርማትን ከወሰድክ ምንድን ነው የሚለው ሀዲሱ ላይ? አባቴ የት ነው ብሎ ረሱል ሰለላሁ ዐለይሂ ወሰለም ቆይ ልንገርህ፣ ሀዲሱን ስለማውቀው ነው። አባቴ የት ነው ብሎ ሲጠይቁት የአንተ አባት የኔም አባትም በእሳት ውስጥ ነው ያሉት ብለው አሉ አይደለ? አዎ። አሁን በእሳት ውስጥ ነበሩ ሲባል አባት የሚለው በቁርአን ውስጥ በምንድን ነው የተፈሰረው? አባት የሚለው ነገር በቁርአን ውስጥ ለምሳሌ አጎት አባት አይባልም። ሁለት አይነት አፈታት አለ። ሀዲሱን ያብራሩበትን ነው የምነግርህ። አንደኛው አጎት ራሱ አባት ይባላል። ለምሳሌ እስማኤል ለያዕቆብ ምኑ ነው? አጎቱ ነው። ግን አባቴ ብሎታል። ታስታውስ እንደሆነ አላለውም? በቁርአን ውስጥ አለ። አላውቀውም። እስማኤል ቁርአን ላይ ሱረቱ በቀራ ምዕራፍ 2 ላይ ሲናገር ምን አለ? የአባቶቼ የአብርሃም የይስሐቅ የእስማኤልን አምላክ ነው ማመልከው አለ። እስማኤልን አባቴ ብሎታል። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም አጎት የነበረው የካደው የነበረው አጎት ነበራቸው። አጎታቸውን ነው አባት ያሉት። ሪሳላውን መልእክቱን ደርሶት ያንን የደረሰውን መልእክት ስላስተባበለ የረሱል ሰለላሁ ዐለይሂ ወሰለም መልእክት ስላስተባበለ ነው። እና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አባት አብደላ ግን ኦልሬዲ ሕፃን እያሉ ነው የሞቱት፣ ወይም ደግሞ እርጉዝ ሆና ነው አሚና እርጉዝ ሆና ነው የሞቱት። ስለዚህ መልእክቱ እስካልደረሳቸውም እሳቸውን አያመለክትም ብለው ይፈተዋሉ። ይሄ አንደኛው አፈታት ነው። ሁለተኛው ነገር ደግሞ በሀዲስ ላይ አባቴ ስላሉ አባትም ስለሚባል አብደላህ የሚባሉት ሰው ምናልባት መልእክት ደርሷቸው ምናልባት ምንም የተገለጸ ነገር የለም። አላህ በቁርአን ውስጥ በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ስለሚል ምናልባትም መልእክት ደርሷቸውም ሊሆን ይችላል። ለምሳሌ መካ ውስጥ የነበሩ መልእክት የደረሳቸው ኢቦናይት የሚባሉ ግሩፖች ነበሩ። ምናልባት የምታውቃቸው ከሆነ አላውቅም። ወረቃ የሚባል ሰው ታውቃለህ? የኸዲጃ አጎት ወረቃ ቤን አንፋላው እሷውን ለምሳሌ ካቶሊኩ የካቶሊክ ጓደኞች የነበሩት ሰውዬ ካቶሊክ በዛን ሰዓት አልነበረም። ካቶሊክ የሚባል ነገር አልነበረም። 1054 ላይ ነው ካቶሊክ የሚል የጀመረው። ኢቦናይት ነው የነበሩት። ሲራ ላይ የሚያመለክተው ኢቦናይት የሚባሉ ክርስቲያኖች ነበሩ። ኢቦናይት የሚባሉ እና ምናልባትም አሁን ስላልተገለጸ እንጂ ምናልባትም መልእክት ደርሶት ሊሆን ይችላል። ሪሳላ ደርሶት ሊሆን ይችላል። የኢሳም መልእክት ደርሶት ሊሆን ይችላል። አለ ሲባል የሚቀጣበት ምክንያት የአብደላ የሚባለው የሚቀጣበት ምክንያት ምንድን ነው? መልእክት ደርሶት ሊሆን ይችላል የሚል አስቀምጧል። ሁለት ነገር ነው። ምክንያቱም በግልጽ የተቀመጠ ነገር የለም። በምን ምክንያት እሳት ውስጥ እንዳለ በሀዲስ ላይ ምንም የተገለጸበት ነገር የለም እና ማብራሪያውን ዑለማዎች ሲሰጡት በሁለት መልኩ ነው። ይሄን ይመስላል። ኦኬ፣ ሁለተኛው ጥያቄ ማለት ነው ተመለሰ። ይሄ ሴንስ አድርገዋል። ምናልባት ከረዳ ብዬ ነው። በከፊል ግን አባት እንደሚባል አልገባኝም ነበር። የአብዱላ ልጅ አብዱል ሙጣልብ እንዳሳደገው አያቱ እንደሆነ አንተም አስተምረናል ድሮ። ስለዚህ ከዛ አንጻርም ሊሆን ይችላል። ከሁለት ነገር አንጻር ሊሆን ይችላል። ሴንስ ያላረገ ነገር ካለ ሎጂካል በሆነ መልኩ ከነገና ልናብላዳው እንችላለን ጥያቄው ማለት ነው። አይስ ኦኬ።
ብዙም እንትን አይደለም። ሌላኛው ማን ግን አንተ ፓልቶክ ምናምን ላይ ያለ ሰው ነው የሚያስታውቀው የሆነ ድምጽ ፓልቶክ። ታዲያ እኔ ፓልቶክ ቤስት ሶሉሽን ጋር ምናምን ነገር ከኔ ጋር የሚጋጭ የነበረው አንተ እንደዚህ አትበል ምናምን የሚለኝ የነበረው እኔ። ኒክ ማን ነው? ኒክ ስም ማን ነው? እዛ ኒክ አሮን F16 ማን? አሮን F16። አይ አንተ ደህና ነህ? እግዚአብሔር ይመስገን። ቫይዶ ደህና ነህ አንተ? ሰላም ነው? እግዚአብሔር ይመስገን። አልሰለምክም እስካሁን? አልሰለምክም እስካሁን? ማኔ ኧረ እኔ አክራሪ አይሁድና መሲያኒክ ጆኝ እልሃለሁ። ኧረ በለው እዛው አስገባ። ፕሮቴስታንት ነበርክ አይደል? አሁን መሲያኒክ ጁ ነኝ። አሁን በፊት ፕሮቴስታንት ነበርክ አይደለ? ከኛ ጋር አዎ። ግን ከበፊትም አንተ ኦሪት ላይ ነው የቆምከው ምናምን ነገር ይላይ ነበረ ቤስት ሶሉሽን እና ብዙ ነገር ወደ እስልምና ይሄዳል እያለ በጣም እንትን ይል ነበረ። እናንተ እኮ ግራ ታጋቡን ነበር በዛን ሰዓት እኮ የባይብል እውቀታችሁ የእናንተ። እኔ አሁን መሲያኒክ ጁሽ ለመጀመሪያ ጊዜ የሰማሁት ከእናንተ ነው። እናንተ መታችሁ ስታወዛግቡን ነው እንጂ እኛ ያኔ ትምህርት ቤት ነበር የምናውቀው ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት ነው። ከዛ መሲያኒክ ጁሽ በኋላ ላይ ቴዎሎጂ ላይ ሳየው ያው ኮርስ ላይ ወስጃለሁ የቴዎሎጂ የፕሮቴስታንት ማለት ነው። እና መሲያኒክ ጁ የሚባሉት ወደ 3 እና ወደ 4 ናዝራውያን የሚባሉ ነገሮች እንዳሉ በክርስቶስ ማንነት ላይ ያላቸው ነገር የተለያየ ነው ያለው። አንደኞቹ ፕሬኤግዚስታንስ አለው ከድንግል ማርያም በፊት ነበረ፣ መጀመሪያ መጨረሻም የለው የሚሉ አሉ። ሁለተኞቹ ደግሞ ልክ እንደ ጆባ አይነቶች ተፈጥሮ ደግሞ በፈጠረበት የሚሉ አሉ። ሶስተኞቹ ደግሞ ከድንግል ማርያም ማህፀን የሚጀምሩ የሚሉ አሉ። አንተ የትኛው ጋር ነው ያለው? እኔማ መሲሁ ከመጀመሪያውም ነበረ እኮ አልተፈጠረ ምንም ከሚሉት የስ አልተፈጠረ እኮ እንትን ናዝራውያን ነህ አንተ? የስ ናዝራዊ ነው። ኦኬ ጥሩ። አይ በቃ እንደዛ ናዝራውያን ከሆነ አሪፍ ነው። ራሱ ማውራት እንችላለን ከፈለክ በዚህ ዙሪያ ላይ ከተመቸ። እኔ ደስ ይለኛል ስለ መሲሁ ምክንያቱም መጽሐፍ ተጨዋወቱት ስለሚል መሲሁን ደግሞ ቁርአንም ስለሚያውቀው ስለሚጠራው። እሺ ዮሐንስ ወንጌል 5:26 ላይ አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ህይወትን ሰጥቶታልና ይላል። ህይወትን የሰጠው ማን ነው? የህይወት ምንጭ እሱ ራሱ ነው። አብም እንደወደደ እንደሚሰጥ ወልድ ደግሞ እንዲሁ ደግሞ ለወደደው እሰጣለሁ። ደግሞ ጥያቄው ህይወትን ሰጠው ማለት ምን ማለት ነው? አብ ለወልድ ህይወትን ሰጠው ማለት ምን ማለት ነው? አይ ቲንክ በስጋ ይመስለኛል እሱ ላይ ለመሲሁ ነው የሚለው። ለወልድ ነው የሚለው። ሪፍሌክሲቭ በስጋ አይደለም። ስጋ ላይ ሪፍሌክሲቭ ፕሮናውን አለ። ሪፍሌክሲቭ ፕሮናውን አለ ስጋ ላይ። አሁን ስክሪፕቸሩ ላይ መሲሁ ቃል እንደነበረና ነው አይጠየቁ። ዮሐንስ ወንጌል 5:26 ላይ ነው ያለሁት። ፕሬኤግዚስታንስ አለው ሎጎስ ነው አይደለም የሚል አይደለም የጠየቁ። ዮሐንስ ወንጌል 5:26 ላይ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ እንዲኖረው ህይወትን ሰጥቶታልና አለ። በራሱ ሲል ደግሞ ምንድነው? ሂምሰልፍ ነው የሚለው። ራሱ የሚለው ሄዩቲ ነው የሚባለው። ሄዩቱ ማለት ምን ማለት ነው? ሪፍሌክሲቭ ፕሮናውን ነው የሚጠቀመው ግራመሩ ማለት ነው። ስለ ስጋ አይደለም የሚያወራው። አይደንቲቲው ሙሉ አይደንቲቲው ኢየሱስን ህይወት የተሰጠው ነገር ነው። ነን ኤግዚስታንስ ነው ራሱ። ነን ኤግዚስታንስ ያለን ወደ ኤግዚስታንስ ማምጣትን የሚያመለክተው ህይወትን ሰጠው ሲል ህይወት መስጠት ማለት በባዶነት የተቀደመ ነገር አለው። ሐዋርያት ሥራ 17:25 ላይ እርሱ ህይወትና እስትንፋስን ለሁሉ ይሰጣልና አለ። ዛት ሚንስ ካለመኖር ወደ መኖር ማምጣትን ለማመልከት ነው የመጣበት። ስለዚህ ዮሐንስ ወንጌል 5:26 ላይ ባለው ጥቅስ መሰረት አብ በራሱ ህይወት እንዳለው ማለት ምሳሌ ኤግዚስታንስ እንዳለው ፕሮሶፖን እንዳለው ለወልድም ፕሮሶፖን እንዲኖረው እንዴት ሰጠው? ህይወትን ሰጠው። ፕሮሶፖኑ አልነበረም ማለት ነው ወይ ህይወት ከመቀበሉ በፊት? አሁን ይህንን የሚለው ያለው ለአይሁዶቹ የሰው ልጅ እንደሆነ ሊያመለክታቸው ነው። ኖ አይደለም፣ እንደዛ አይደለም አይልም። እንደዛ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። የሰው ልጅ የሚለው ከድንግል ማርያም መወለዱ ነው። ልክ ነህ። ግን በራሱ ሲል ደግሞ ሪፍሌክሲቭ ፕሮናውን ነው የሚጠቀመው። በራሱ የሚለው የግሪከኛው ቃል የሚጠቀመው ሄዩቱ ነው የሚለው። ሄዩቱ ማለት ምንድን ነው? ሪፍሌክሲቭ ፕሮናውን ሂምሰልፍ ነው የሚለው። አይደንቲቲ ነው የሚያሳየው። ስለዚህ ኦንቶሎጂካልና ሜታፊዚካሊ የነበረውን ወደ ሜታፊዚካልና ኦንቶሎጂካሊ ለማምጣት የተጠቀመበት ቃል ህይወትን ሰጠው ይላል። ስለዚህ ህይወት ከሌለው በባዶነት የተቀደመ ነው። ህይወት አልባ ነበረ። ህይወት አልባ የነበረውን ወደ ኤግዚስተንስ ያመጣው ሜታፊዚካል እና ኦንቶሎጂካል ነው ወይስ አይደለም ያመጣው? አሁን ህይወት የሚለው ህይወትን በእርሱ ነበረች ይላል። እሱ የዓለም ብርሃን ነው ይላል። እሱ አሁን ዮሐንስ
ዮሐንስ አንድ ላይ ሎጎስ ስለ ሎጎስ የሚያወራው ነገር ምንድን ነው ብዬ አልጠየቅኩም። ህይወት በእርሱ ዘንድ ነበረች አለ እንጂ ለዛ ጋር በእርሱ የሚለው እርሱ የሚለው በእርሱ ህይወት ነበረች። ስለዚህ እሱ ህይወት የሚሰጠው አልጠየቅኩም። እሱ እኮ አልጠየቅኩም። እሱ ህይወት ነበረች የሚለው ስለ ቃል ነው የሚያወራው። ህይወትም የሰው ብርሃን ነበረች አይልም? የስ ስለዚህ በእርሱ በማን ነበረች ህይወት? በክርስቶስ። ስለዚህ ህይወት ደግሞ ምንድናት አለ? የሰው ምንድናት አለ እኮ? የዓለም ብርሃን በቃል የነበረችው ብርሃን የተባለችው ማናት? እሱ ክርስቶስ የሚናገረው ከእሱ አፍ የሚወጣው ቃል ሁሉ ህይወት በእርሱ ዘንድ ነበረች አለ። ብርሃን ማናት? ብርሃንማ ህግ ብርሃን ነው እንደሚለው ቃል ብርሃን ነው እንደሚለው ከአፉ ከክርስቶስ ስለ ብርሃን ሊመሰክር መጣ እንጂ ብርሃን ነበረ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም የተባለው ማን ነው? መጥምቁ ዮሐንስ እኮ። ብርሃን ማን ነው? ኢየሱስ ክርስቶስ። ያ ብርሃን በማን ዘንድ የህይወት ብርሃን የነበረው በማን ዘንድ ነበር ነው የሚለው? በክርስቶስ አይደለም እኮ። በክርስቶስ ዘንድ ክርስቶስ ነው በክርስቶስ ዘንድ የነበረው። ኦፍ ኮርስ ክርስቶስ ነው በክርስቶስ ዘንድ የነበረው። ስፒሪት ይኸውልህ ቫይዶ ነው ክርስቶስ ነው ወይ በክርስቶስ ዘንድ የነበረው? ዮሐንስ አንዳንድ ላይ ቃሉ ነው። ስለዚህ እንደዛ ነው ቃሉ ነው። አሁን ዮሐንስ ወንጌል 5:26 ተመለስ። አይዋጣም ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ እንዲኖረው ህይወትን ሰጥቶታል። ኤዶኬን ዜኤን ነው የሚለው። ኤዶኬን ዜኤን ማለት ህይወትን ሰጠዋል። ለምኑ ነው የሰጠው ሲባል ለሪፍሌክሲቭ ፕሮናውኑ ለተጠቀመበት ነው። ሂምሰልፍ ይላል። ለአይደንቲቲው ነው። ሜታፊዚካልም ኦንቶሎጂካልም ህይወት የተቀበለ ነገር ነው። ህይወት ከሌለው ህይወትን ከሰጠው ህይወት ከመቀበሉ በፊት ነን ኤግዚስታንስ ነበር ወይስ አልነበረም ነው? በባዶነት አይቀደምም ወይስ ይቀደማል? No, he existed from the beginning with the Father. No, እዚህ ጋር ህይወትን ሰጠው ይላል። ህይወትን ሰጠው ይላል። አሁን እኔ ከመጀመሪያ ነበር አልነበረም? ፕሬግዚስታንስ ላይ ይሄኛው ለአይሁዶቹ በስጋ ስለተገለጠ ለአይሁዶቹ ስለሱ ፊዚካል ባዲ ነው የሚነግራቸው። ስጋ ደግሞ ኦንቶሎጂ አይደለማ። ስጋ ብቻውን ኦንቶሎጂ መሆን አይችልም። ቁርበትና ቆዳ አይደለም ኢየሱስ። አይደንቲቲ ያለው ኢየሱስ አይደንቲቲ ያለው አካል ነው። ሜታፊዚካል ነው። ፕሮሶፖን አለው። ሂፖስታቲስ ያለው ነገር ነው። ያ ሂፖስታቲስ የሆነው አይደንቲቲ፣ ፕሮሶፖን የሆነው አይደንቲቲ ህይወትን እንዳገኘ ነው የሚናገረው። ህይወትን ካገኘ ህይወት ከመቀበሉ በፊት ህይወት አልባ ነበረ ወይስ አልነበረም? ምኑ ነው ህይወት አልባ የነበረው? ህይወት ሲሰጠው ምንድን ነው ያገኘው? ነን ኤግዚስታንስ የነበረው ወደ ኤግዚስታንስ ነው የመጣው ወይስ ደግሞ ኤግዚስታንስ የነበረው ላይ ህይወትን ሰጠው ሲባል ሜታፊዚካል ነው ወይስ ኦንቶሎጂካል ነው? አሁን እዚህ ጋር ልክ በዚሁ ዮሐንስ 17 ላይ ልጁን አሁን ስጠይቀው በነበረው በአንተ ዘንድ በነበረው ክብርህ አክብረኝ ይለዋል። ክርስቶስ በአብ ዘንድ እንደነበረ ጥያቄው ምንድን ነው? ዘትሩዝ ጥያቄው እኮ ክርስቶስ ከድንግል ማርያም ከመወለዱ በፊት ፕሬኤግዚስታንስ አለ ወይስ የለው? ወይም ደግሞ ዓለም ሳይፈጠርና ዘመን ሳይቆጠር በፊት ኢየሱስ ነበረ አልነበረ ብል ኖሮ ዮሐንስ ወንጌል 17:5 ላይ አባት ሆይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ የሚለውን ጥቅስ ታመጣለህ። ጥያቄው ክርስቶስ ከድንግል ማርያም ከወለዱ ክርስቶስ እንዳልተሰጠው እኮ ለሱ መልስ ልነግርህ ነው። ለአይሁዶቹ በዛን ሰዓት ይላል ህይወትን ሰጠው፣ ለወልድ ህይወትን ሰጠው ይላል። በራሱ እንዲኖረው አለ። ለወልድ ነው አይሁዶችን ታውቃቸዋለህ። አይሁዶች ግመል ውጠው ጸጉር ትንኝ ይሰነጥቁ ስለነበረ ክርስቶስ በስጋም ስለመጣ ስለማይረዱት አመጣጡንም ስለማያውቁ፣ ነገር ግን የገሊላ ሰው እንደሆነ ያውቃሉ። ክርስቶስ ግን በገሊላ አልተወለደ፣ በቤተልሔም ነው የተወለደ። ጥያቄው አልተረዳኸው። አንድ ድድገምልህና ካልሆነ ወደ ሌላ ጥቅስ እንሄዳለን። ምክንያቱም አንደኛ እንትን ነው ማዛግ ነው፣ ታዳሚውን ማዛግ ነው፣ አንተንም ማዛግ ነው። ዊዝ ሪስፔክት ነው ማወራ። ለምን ምንም ስድብ የለብህም፣ ምንም የለብህም። ሀሳብ ላይ ብቻ ነው የምታተኩረው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ተሰጥቶታልና አብ በራሱ ህይወት ሲል ሰልፍ ኤግዚስታንስ የሚባለው ነገር አለው። አብ ምን አለው? ኦንቶሎጂካልም ሜታፊዚካልም ራሱን የቻለ አይደንቲቲ አለው። ልክ አይደንቲቲ እንዳለው ሂምሰልፍ የሚለው ነገር ለምሳሌ ዮሐንስ ወንጌል 11:51 ይህ ነገር የተናገረው ከራሱ አይደለም አለ። ራሱ ለሚልበት ሪፍሌክሲቭ ፕሮናውን ነው፣ ድርብ ተውላጠ ስም ነው የሚጠቀመው። ስለዚህ ራሱ የሚለው ነገር አንድ ነገር ሰልፍ ኤግዚስታንስን የሚያመለክት ከሆነ በተመሳሳይ ያ ሰልፍ ኤግዚስታንስ እንዲያገኝ ህይወትን ሰጥቶታል፣ ወደ ህልውና አምጥቶታል ካለ ከዛ በፊት በባዶነት ይቀደም ነበረ፣ ህይወት አልባ ነበረ።
ህይወት አልባ የሆነ አካል መነሻና ጅማሮ ካለው መነሻና ጅማሮ ያለው ማንነትና ምንነት ፍጡር ነው እያልኩ ነው ያለሁት። ስለዚህ ዮሐንስ ወንጌል 5:26 ላይ አንድ ቻንስ ልስጥህና ካልሆነ ደግሞ ወደ ሌላ ጥቅስ መሄድ እንችላለን ማለት ነው። ቀጥል። ኦኬ። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይመጣሉና በዚህ አታድንቁ ይላቸዋል። አሁን እዚህ ላይ አንድምታው የሚያሳየን ምንድን ነው? አብ የሰጠው ብሎ ቢነግራቸውም ስጋ ለባሽ ስለሆነ ነገር ግን ራሱ ደግሞ ዮም አልቅያማ ራሱ እንደሆነ ደግሞ ይናገራል ማለት ትንሣኤ እንደሆነ ፈራጅ እሱ እንደሆነ ይናገራል። ፈራጅ ማን ነው? አምላክ አለ እንዴ? ፈራጅ አይሁዶች ያውቃሉ። አምላክ ፈራጅ የውሙል ቂያማ ማለት እኮ የትንሣኤ ቀን ነው። እሱ ትንሣኤ ነው ወይ የትንሣኤ ቀን ነው? ትንሣኤም ነው እንጂ የትንሣኤ ቀንና ትንሣኤ እኮ እሱ ነው። የፍርድ ቀን እኮ ያኔ አይደለም። የትንሣኤ ቀን ነው ኢየሱስ የትንሣኤ ቀን ነው እያልክ ነው ያለው አረብኛ ስትጠቀም። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። በመቃብር ያሉት ድምፁን የሚሰሙት ቂያማ ነው። የትንሣኤ ቀን ነው። የውሙል ቂያማ ብለህ አትበል። አሁንም እየሳሳትክ ነው ያለው። ኢየሱስ ቀን አይደለም ትንሣኤ ነው ብለህ ብትል ትንሽ ያስኬዳል። ዮሐንስ ወንጌል 11 ላይ ባለው ጥቅስ መሰረት ኢየሱስ ትንሣኤ ነው ማለትና ኢየሱስ የትንሣኤ ቀን ነው ማለት ይለያል። የትንሣኤ ቀን ከሆነ ቀን ነው፣ ስለ ቀን ነው የምናወራው። ኢየሱስ የትንሣኤ ቀን አይደለም። ስክሪፕቸር የጌታ ቀን ይለዋል እኮ የጌታ ቀን ይለዋል እንጂ ኢየሱስን የጌታ ቀን አይደለም የሚለው። የጌታ ቀን የሚለው ቀኑን ነው ቀን የሚለው። አዎ ኢየሱስ አልፋና ኦሜጋ ነው፣ መጀመሪያና መጨረሻ። ስለሱ አልጠየቅኩም። መጨረሻ አልፋና ኦሜጋ ኢየሱስ አይደለም። አሁን ጥያቄው ቀን የፍርድ ቀን ይለዋል ወይ? ኢየሱስን የፍርድ ቀን ሳይሆን ፍርድ ይለዋል ብትለኝ ያስኬደኛል። ትንሣኤ ይለዋል ብለህ አሁን አረብኛውን ስታወራ ልክ የምታውቅ ነው የሚመስላቸው ለሰዎች። አሁን የውሙል ቂያማ ነው ኢየሱስ አልካቸው። የትንሣኤ ቀን ነው ኢየሱስ። ትንሣኤና ህይወትም ነው። የትንሣኤውን ቀን ኢየሱስ ነው ማለትና የትንሣኤ ቀን ነው ማለት ይለያያል። አማርኛ ከገባ ማለት ነው። አረጀህ ማለት ነው አንተ ልጅ። አረጀው ፋይዶ ይኸውልህ፣ ትንሣኤና ህይወት እኔ ነኝ አለ ኢየሱስ ክርስቶስ። ትንሣኤ ነው ብትለኝ ችግር የለብኝም። ቂያማ ነው ኢየሱስ። ቂያማ ነው። ራእይ 22 ላይ ኢየሱስ ምን ይላል? አልፋና ኦሜጋ እኔ ነኝ አለ። መጀመሪያ አልፋው ነው፣ ኦሜጋው ደግሞ መጨረሻ ነው። የመጨረሻ ቀን አልገባህም? ኢየሱስ በዮሐንስ ወንጌል 11 ላይ ትንሣኤና ህይወት እኔ ነኝ አይልም ይላል። ትንሣኤ ለሚለው የአረብኛው ቃል ምንድን ነው? የውሙል ቂያማ ነው ወይስ ቂያማ ነው? ትንሣኤ የሚለውማ ቂያማ ነው። በቃ ኢየሱስ ቂያማ ነው በለው ወደፊቱ። እሺ ኖ የውሙል ቂያማ ነው ያልኩበት እኮ በፐርፐዝ ነው። ኦሜጋ ስለሆነ መጨረሻ ስለሆነ የመጨረሻው ቀን እኮ ነው። የውሙል ቂያማ ማለት የቂያማው ቀን ነው፣ የፍርድ ቀን ነው። ኦኬ አሁን ምን እናደርጋለን መሰለህ? ምክንያቱም የተለያየ ቦታ ላይ እየዘለልክ ስለሆነ አንድ በአንድ እንሄዳለን ማለት ነው። ይሄኛው መጀመሪያ እንጨርሰው። ዮሐንስ ወንጌል 5:26 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ነው የሚለው እንጂ ህይወትን ሰጠው አይልም። ህይወትን የሰጠው የሰው ልጅ ስለሆነ አይደለም የሰጠው ምንድን ነው? ፍርድን ይፈርድ ዘንድ ስልጣን ሰጠው ነው የሚለው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይም ስልጣን ሁሉ ለእኔ ተሰጠኝ ነው የሚለው። ስልጣን ነው፣ የትኛውም ስልጣን ለኢየሱስ ተሰጥቶታል። አሁን ዮሐንስ ወንጌል 5:26 ላይ ግን ስለ ስልጣን አይደለም የሚያወራው ያለው ስለ ሪፍሌክሲቭ ፕሮናውን ነው፣ ስለ አይደንቲቲ ነው እያወራ ያለው። ሜታፊዚካልም ኦንቶሎጂካልም ኢየሱስ የተሰጠው ነገር አለ። ምንድን ነው የተሰጠው? ህይወት የሚባል ነገር ተሰጥቶታል። ላይፍ የሚባል ነገር ተሰጥቶታል። ላይፍ ከመሰጠቱ በፊት ህይወት አልባ ነበረ፣ በባዶነት የተቀደመ ነበረ። ጅማሮና መነሻ ያለው ነገር ነው። አሁን ወደ ዮሐንስ ወንጌል 17:5 ላይ መሄድ እንችላለን። ዮሐንስ ወንጌል 17:5 ላይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ሲል የሚያወራው ስለ ክብር ነው ወይ ስለ ፕሪኤግዚስታንስ ነው እያወራ ያለው? ስለ ፕሪኤግዚስተንሱም ስለ ክብሩም ክብር ነው የሚለው። በአንተ ዘንድ በነበረኝ ክብር። አሁን ለምሳሌ እኔ አባቴ እኔ ከመወለዴ በፊት ከመፈጠሬ በፊት ከ10 ዓመት በፊት ብር አስቀመጠልኝ። ለማን ነው? ልጅ ወደፊት ከወለድኩኝ ያስፈልገዋል ብሎ ብር አስቀመጠልኝ። ከዛ ካስቀመጠ በኋላ ልክ ከተወለድኩኝ በኋላ ሳድግ ይኸውልህ የሚገርም ነገር ለአንተ ብር አስቀምጬ ነበረ ብሎ ቢነግረኝ አባቴ ሆይ ከመፈጠሬ በፊት ከመወለዴ በፊት ከጥንት ጀምሮ ባስቀመጥክልኝ ብር ቤት ስራልኝ ብዬ ብለው እኔ ነኝ የነበርኩት ወይስ ብሩ ነው የነበረው? አንተ ነህ የነበርከው። እኔ ነኝ የነበርኩት። እኔ ከመፈጠሬ በፊት እኮ ነው በነበረኝ ብር ብዬ ብናገር። በነበረኝ ብር ካልክ አሚን ሀው ኩድ ዩ ሃቭ ከመፈጠረ በፊት እንዴት ብር ይኖራል? ኖ ለእኔ አባቴ አቅዶ ገንዘብ አስቀመጠ። ወደፊት ልጅ ከወለድኩኝ ብሎ ከማግባቱ ከ10 ዓመት በፊት አቅዶ እንትን አደረገ። ያገባው በማን ነው? ከማግባቱ በፊት ማለት የ20 ዓመት ልጅ ሆኖ ገንዘብ ነበረው
1 ሚሊዮን ብር ነበረው ልበል። ኦኬ አባት ለአንተ ብሎ ገንዘብ አስቀመጠና ከ10 ዓመት በኋላ ደግሞ 30 ዓመቱ ሲሞላው ወለደኝ እኔን። ከዛ ልክ 40 ዓመት ሲሞላው እኔ የ20 ዓመት ልጅ ሆንኩኝና ከዛ በኋላ በዛ በ20 ዓመት ላይ ጠየቅኩት ጥያቄ ገንዘብ አስቀምጬልህ ነበር ምናምን ብሎ ስለነገረኝ አባት ሆይ ከመፈጠሬ ከጥንት ጀምሮ ወይም ደግሞ የዛሬ 40 ዓመት ባስቀመጥክልኝ ብር ቤት ስራልኝ ብዬ ብናገር እኔ ነበርኩኝ ወይስ ብሩ ነበር የነበረው? ብሩ ነበረ። እኔ ነበርኩኝ? አልነበርክም። ዮሐንስ ወንጌል 17:5 ላይ ያለው እንደዛ ነው። ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ብሎ ሲናገር ስለ ክብር ነው የሚያወራው። ተመሳሳይ ግራመር አንድ ልስጥህና ሀሳብ ትሰጥበታለህ። የኤፌሶን ምዕራፍ 1:4 ላይ ጳውሎስ ምን አለ? ዓለም ሳይፈጠር በፊት ይላል። ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ነውር የሌለብን እንሆን ዘንድ በክርስቶስ ኢየሱስ መረጠን አለ። የነበረው ምርጫው ነው ወይስ የተመረጡት አካላት ነበሩ? ዓለም ሳይፈጠር በክርስቶስ መረጠን ሲል ዓለም ሳይፈጠር እኛም በክርስቶስ ነበርን ማለት ነው። ነበርን ማለት ነው። ፕላን ውስጥ ነበርን እንጂ ኦንቶሎጂካሊ እና ሜታፊዚካሊ አልነበርንም። በቃ እንደዛ ነው። ግራመሩ ተመሳሳይ ነው። ግን የክርስቶስ ግን ክርስቶስ የአብ ቃል ስለሆነ ከአምላክ የሚወጣ ቃል የነበረው ስለሆነ ቃሉ ደግሞ ከመጀመሪያውም ነበር። እሱ ዮሐንስ ወንጌል 1:1 ላይ እንሄዳለን ከፈለክ። እኔ ጠይቆ ያለሁት ዮሐንስ ወንጌል 17:5 ላይ ባለው ጥቅስ መሰረት የነበረው ክብሩ ነው የነበረው ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር ሲል የነበረው ክብር ኢየሱስ ክርስቶስን የሚያከብርበት ክብር ዓለም ሳይፈጠር ዘመን ሳይቆጥር በፊት ነበረ። እንኳን እሱ ያከበረበት ክብር አይደለም አማኞችን የመረጠበት ምርጫው ዓለም ሳይፈጠርና ዘመን ሳይቆጥር በፊት ነበረ። ለዛ ነው ሐዋርያት ሥራ 3:16 ላይ ሲናገር ምን አለ? 3:13 ላይ ይቅርታ፣ የአብርሃም የይስሐቅ የያዕቆብ አምላክ ባሪያውን ኢየሱስን ምን አለው ይላል? አከበረው አለ። ያ ያከበረው ክብር ዓለም ሳይፈጠርና ዘመን ሳይቆጥር በፊት እንደሚያከብረው በመለኮታዊ ዕቅድ ውስጥ ነበረ። ልክ የኤፌሶን 1:4 ላይ ዓለም ሳይፈጠርና ዘመን ሳይቆጠር አማኞችን የሚመርጥበት ምርጫው እንደነበረ ሁሉ በተመሳሳይም ዓለም ሳይፈጠርና ዘመን ሳይቆጥር በፊት አምላክ ክርስቶስን የሚያከብርበት ክብር እንደነበረ ይናገራል እንጂ ክርስቶስ ፕሬኤግዚስታንስ እንደነበረው ዮሐንስ ወንጌል 17:3 ላይ 17:5 ላይ አይናገርም። 17:5ን ሞግታውን ኦኬ 17:5ን ለመሞገት ማለት ነው። ከአዳም ጀምሮ እስከ ኖህ ያሉት 10 አባቶች ስማቸው ሚኒንጉ ይሄ አምላክ ይሄ ብሌስድ ጋድ እንደሚወርድ ይናገራል ማለት ነው። ትሄዳለህ፣ ሌላ ቦታ ትሄዳለህ። ዮሐንስ ወንጌል 17:5 ጨረስን። ወደ መጣልህ ነው። አሁን ወደ መጣልህ ነው። አሁን እሱ ኤግዚስት እንደሚያደርግ ማለት ነው። አሁንም አባት ወይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ሲል ጥሩ እየሄድን ያለ ነው። 17:5ን የሚያሳይ ግራማቲካል ሴቲንግ እና አፕሎት አምጣ። ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች፣ ግራማቲካል አፕሮች እና የተጠቀምኩበት ሄርሜኒቲካል አፕሮች ነው የተጠቀምኩት። አንተም ልክ በተመሳሳይ ዮሐንስ ወንጌል 17:5ን ግራማቲካሊ ኤፌሶን 1:4 ላይ አምጥቼ ይልሃለሁ። ክብሩን የነበረው ብዬም ኤግዛምፕልም ሰጥቻለሁ። ናሙና አናሎጂካል የሆኑ እንትኖች ማለት ነው። አንተም ዮሐንስ 17:5ን ጨርስና ከፈለክ ሌላ ጥቅስ ላይ መሄድ ትችላለህ። ኦኬ ቆላስይስ 1:15-17 ላይ ስለ ክብር ነው የሚያወራው። ዓለም ሳይፈጠር በፊት የነበረው ዓለም ሳይፈጠር በነበረኝ በአንተ ዘንድ በነበረኝ ክብር ነው የሚለው። ስለ እሱ ነው የሚያወራው። እርሱም የማይታይ አምላክ ምሳሌ ነው። ሌላ ጥቅስ ላይ ነው እየሄድክ ያለው፣ ግን እየሄድክ ያለው ሌላ ጥቅስ ላይ ነው። ስለዚህ አሁን ለታዳሚ ልተውልህ ልማርህ ኖ ለምን ዮሐንስ 17:5 ላይ ያለው ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር የሚለውን አላብራራኸውም፣ አልነካውም። ራሱ አንተ ራስህ ለክርስቶስ ፕሬኤግዚስተንስ ያመጣል ብለህ ስትል ዓለም ሳይፈጠርና ዘመን ሳይቆጠር በፊት በአንተ ዘንድ በነበረኝ ክብር ሲል የነበረው ክብር እንጂ እሱ መሆኑን አያሳይም ብያለሁ። ለምን ምርጫ 17:5ን ላብራራው እኮ 17:5 ላይ ያለውን ግራማቲካሊ ሴቲንግ እና እንደገና ደግሞ ሊንጉስቲካል በሆነ አፕሮች ኮንቴክስቹዋል በሆነ አፕሮች ና ነው ያልኩ። 17:5ን አልዳሰስከውም። ቆላስይስ 1:15 ላይ ገብተሃል። ቆላስይስ 1:15 ላይ እንሂድ። በቃ ስለዚህ ዮሐንስ ወንጌል 17:5 ላይ ስለ ፕሪኤግዚስተንስ አይደለም የሚያወራው። ታዳሚ ተመልከት ነው አይደለም አላስረዳህም። እዛ ጋ ቆላስይስ 1:15 ላይ ግባና አብራራ። እዛ ጋ ግባና እንትን በልልን። ሰርች እየረኩት ነው። እሺ ኦኬ እንዲህ ይላል። እርሱም የማይታይ አምላክ ምሳሌ ነው።
የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል ይላል። አሁን ይሄ እርሱ የሚለው ኢየሱስ ክርስቶስ የአምላክ ምሳሌ እንደሆነ ይነግረናል። ዮሐንስ 17:5 ላይም ከተመለሰ ይሄንኑ ነው የሚያብራራው። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ሲል ሁሉ በእርሱ ለሱ ክብሩ ምንድን ነው? አምላክ የማይታየው ባህሪው አምላክነቱ ክብር ለእግዚአብሔር ብቻ እንደሚገባ አይሁድ ጠንቅቀው ያውቃሉ። የክብር ንጉሥ እግዚአብሔር ነው። እናንተ መኳንንቶች ደጆችን ክፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው ሲል እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው፣ በሰልፍም ኃያል ነው የሚለው የክብር ንጉሥ እግዚአብሔር ነው። ክብር ያለው እግዚአብሔር ነው። የከበረ እግዚአብሔር ነው በስክሪፕቸር ማለት ነው። ለአይሁዶችም የከበረ እግዚአብሔር ነው። አሁንም ኢየሱስ ይሄንኑ ነው የሚለው። አሁንም አባት ወይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ሲል አንድ ቦታ ላይ እንጨርስ። ቆላስይስ 1:15 ላይ አብራራልኝ። ይህንን ፕሬኤግዚስታንስ ያሳያል ብለህ ያስቀመጥክበትን ነገር ሊየው በኃይለ ቃል አውጥተህ ቆላስይስ 1:15 ላይ አሳየኝ። እርሱም ይላል ክርስቶስን ማለት ነው የማይታይ አምላክ ምሳሌ ነው አለ። የትኛው ኃይለ ቃል ነው ፕሬኤግዚስታንስ አለው ብለህ ያልክበት? አምላክ አልገባኝ። የአምላክ ምሳሌ ነው። አምላክ ቆላስይስ 1:15 ላይ እርሱ የማይታየው አምላክ መልክና የፍጥረት በኩር ነው ይላል። ግሪከኛውም እንግሊዝኛው ብትመለከተው ምንድን ነው የሚለው? ሁይዝ ይላል ዘ ኢሜጅ ኦፍ ዘ ኢንቪዚብል ጋድ ኤንድ ምንድን ነው ፈርስት ቦርን ኦፍ ክሬሽን ነው የሚለው። እርሱ የማይታየው አምላክ መልክና የፍጥረት ሁሉ በኩር ነው ይላል። አሁን የትኛው ኃይለ ቃል ነው ክርስቶስ ፕሬኤግዚስታንስ እንዳለ የሚያመለክተው? ከዚህ ከተናገርነው ውስጥ ሁሉ በእርሱና ለእርሱ ተፈጥሯል። መጀመሪያ ወደ ታች አትወረዳ። መጀመሪያ እርሱ የማይታየው አምላክ መልክና የፍጥረት በኩር ነው በሚለው ውስጥ ፕሬኤግዚስታንስ የትኛው ኃይለ ቃል ነው የሚያመለክተው? እዚህ ላይ ከሌላ አሁን ወደ ሌላ ነገር እየሄድክ ስለሆነ የአምላክ ምሳሌነቱ የአምላክ ምሳሌ የአምላክ መልክ ማለት ፕሬኤግዚስታንስ መኖሩን እንደ ማስረጃ መሆን ይችላል። ኦፍኮርስ ከአንደኛ ቆሮንቶስ ምዕራፍ 11:7 ላይ ወንድ የአምላክ መልክ ነው ይላል። ምን ማለት ነው? እሱማ በመልክ ከትዳር ጋር ሲያወዳድር ወንድ የአምላክ መልክ ነው ይላል። ኢኮን ነው የሚለው ተመሳሳይ ነው። ዘ ኢሜጅ ኦፍ ጋድ ይለዋል። ከትዳር ጋር ሲያመሳስለው ነው በባልና በሚስት ወይም ደግሞ ምንድን ነው መልክ? አይ የገባኝ ወንድ የአምላክ ነው ሲባል ምን ማለት ነው? ትርጉሙን ነው የፈለኩት። ምናልባት ማስኩሊንነቱን የተሰጠውን ስልጣን በትዳር ላይ ባለው ማለት ነው። አይ ትርጉሙ መልክ የሚለው ቃል በባይብል ኢኮን የሚለው ቃል የሚመጣው እንደ ራሴ በሚል ነው የመጣው። እዚህ አንደኛ ቆሮንቶስ 11:7 ላይ ወንድ የአምላክ መልክ ነው ሲባል የአምላክ እንደ ራሴ ነው ገብቷል። ዘፍጥረት 1:26 ላይ ምንድን ነው የሚለው? ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውን በመልካችን መምሰል እንፍጠር ካለ እግዚአብሔር ሰውን በመልኩ ፈጠረ። ምን አለ? ወንድና ሴት አድርጎ ፈጠራቸው፣ ብዙ ተባዙ፣ ምድሩን ሙሏት፣ ግዙአትም አላቸው ይላል። መጽሐፈ ምሳሌ መጽሐፈ መዝሙረ ዳዊት ምዕራፍ 8:4 ላይ ደግሞ ለኢየሱስ ሲያወራ ታስበው ዘንድ ሰው ምንድን ነው? ተጎበኛው ዘንድ ጥቂት ምንድን ነው? ከመላእክት ይልቅ ሁሉ ከእግሩ በታች አስገዛለት ይላል። ስለዚህ ኢየሱስ የአምላክ እንደራሴ መሆኑን የሚያሳየው ቆላስይስ 1:15 ላይ ያለው የአምላክ መልክ ነው ሲል የአምላክ እንደራሴ ነው ማለት ነው። ወንድ የአምላክ መልክ ነው ሲባል የአምላክ እንደራሴ ነው እንደሚባለው ሁሉ በተመሳሳይ ቆላስይስ ምዕራፍ 1:15 ላይ ኢየሱስ የአምላክ መልክ ነው ሲባል የአምላክ እንደራሴ ማለት እንጂ ስለ ፕሬኤግዚስታንስ የአምላክ መልክ የሚለው ምንም በኃይለ ቃል የሚያሳይ ነገር የለውም። ሽታው የለም። ግልጽ ነው? ግልጽ አይደለም። ምክንያቱም እዚህ ጋር የሚታዩትና የማይታዩትም ዙፋናት ጌትነት ራሱ ማለት ነው። ጌትነት ችግሩ ጋር አንተ ምንድን ነው አሁን ከአንተ ጋር የያዝኩት ምንድን ነው? አባሮች ጨዋታ ነው የያዝኩት። ጌትነት ምንድን ነው? ወይም አለቅነት ወይም ስልጣን። እመጣለሁ፣ ወደታች እመጣለሁ። አሁን እኮ እንትኑን የማይታየው አምላክ መልክ ነው ሲባል መልክ የሚለው ቃል ፕሬኤግዚስታንስን ያመለክታል ብለህ አልከኝ። መልክ አላለም፣ ምሳሌ ነው ያለው። ምሳሌ እንግሊዝኛው ኢሜጅ ነው እኮ የሚለው፣ ኢኮን ነው ግሪከኛው የሚለው መልክ ነው። እሺ ምሳሌ በለው። አማርኛው ምንድን ነው የሚለው? አንደኛ ቆሮንቶስ 11:7 ላይ ወንድ የማን ምሳሌ ነው ይላል? የእግዚአብሔር ምሳሌ ነው ይላል እኮ። እንደዛ እኮ ነው፣ ተመሳሳይ ነው። እኔ እንግሊዝኛ አረኩልህ፣ ግሪከኛ አረኩልህ። ልዩነቱ እሱ ነው።
የአምላክ ምሳሌ ብለህ ያዘውና ቆላስይስ 1:15 ላይ እርሱ የማይታየው አምላክ ምሳሌ ነው ብለህ ምሳሌ ማለት ምን ማለት ነው ወይም መልክ ማለት ምን ማለት ነው የሚለው ስንተነትን አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ምንድን ነው የሚለው? ወንድ የአምላክ መልክና ክብር ነው፣ የአምላክ ምሳሌ ነው ተብሏል። ወንድ የአምላክ ምሳሌ ነው ማለት ምን ማለት ነው ብለን ስንል ወንድ ምንድን ነው? የአምላክ እንደራሴ ነው ማለት ነው። ዘፍጥረት 1:27 እና 28 ላይ ስለሚገዛ መሲሁም ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 8 እና ዕብራውያን 2:10 ላይ ደግሞ ዕብራውያን 2:8 ላይ ታስቦ ዘንድ ሰው ምንድን ነው? ተጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ በእጆች ስራ ለሸምከው፣ ሁሉን ከእግሩ በታች አስገዛህለት ይላል። ስለዚህ ለመሲሁ ሁሉን ነገር ስላስገዛለት የአምላክ መልክና ምሳሌ የተባለበት እንደራሴና ወኪል መሆኑን የሚያሳይ እንጂ ፕሬኤግዚስታንስን ወይም ፕሪሂማን ስቴትን የሚያሳይ አይደለም ነው እያልኩ ያለሁት። ቆላስይስ 1:15 ላይ የማይታየው አምላክ መልክ ነው የሚለው ፕሬኤግዚስታንስ ያሳይ የሚለው ነገር እንጨርስና ከፈለግ በእርሱ ተፈጥረዋል ለእርሱ ተፈጥረዋል የሚለው ምን ማለት ነው የሚለውን ቀጣይ ማየት እንችላለን ማለት ነው። አንድ ነጥብ ላይ እየተማመንን ነው መሄድ ያለብን። ከዛ አንጻር ነው። ኦኬ እሺ፣ ጨርስ፣ እሱን ጨርስ። አያሳይም በለኝና ወደ ቀጣዩ እንሂድ። ኦኬ፣ ወደ ጌትነቱ እንምጣ። ጌትነት ወይም አለቅነት ወይም ስልጣናት የሚለው ጌትነት ለማን ነው? ስለ መላእክት አይደለም የሚያወራው ዙፋናት 12 ሐዋርያትን ያመለክታል። ማቴዎስ 19:28 ላይ ዙፋናት ይላቸዋል። በ12ቱ ነገደ እስራኤል ላይ ስለሚፈርዱ ማለት ነው። ጌትነት የተባሉት ደግሞ የጉባኤ ሽማግሌዎች ናቸው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ጌትነትን ይንቃሉ ይላል። ማንን የናቁት? የጉባኤ ሽማግሌዎችን ነው የናቁት፣ የቤተክርስቲያን ሽማግሌዎችን ነው። ይሁዳ 1:8 ላይም አንደኛ ጴጥሮስ 5:5 ላይም ዕብራውያን 13:7 ላይም ዕብራውያን 13:17 ላይ ማየት ትችላለን። አለቅነት የተባሉት ኤጲስቆጶስ ናቸው። ኤጲስቆጶስ ማለት ራሱ ኦቨርሲር ማለት ነው፣ የበላይ ተመልካች ማለት ነው። ሽማግሌዎችን ቦርድ የሚመራው በአለቅነት እነሱ ጋር ነው ያለው። ስልጣናት የተባሉት ደግሞ አስተማሪዎች ናቸው ብሎ ነው ያስቀመጠው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 10 ላይ ስልጣን ያላቸውን ይሳደባሉ ይላል። ይሁዳ 1:8 ላይ ማየት ትችላለን። አሁን የሚነሳው ጥያቄ ምንድን ነው? ቆላስይስ ምዕራፍ 1 ቁጥር 16 ላይ የሚታዩትም የማይታዩትም ዙፋናትን ቢሆኑም ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በክርስቶስ ምን ብለዋል ይላል? ተፈጥሯልና። እሱን ነው የፈለግኩት። ከዛ በኋላ እዛው ላይ ቁጥር 20 ላይ በምድር ወይ በሰማይና በምድር ያሉት ሁሉ በክርስቶስ ታርቀዋል ይላል። በማን የታረቁት? በክርስቶስ። እነማን ናቸው የታረቁት? በሰማያት ያሉት እነማን ናቸው የታረቁት? በምድር ላይ ያሉት እነማን ናቸው? በሰማይ ላይ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሄኖክ፣ እነ መላሊኤል፣ እነ አዳም። መላእክትን ያካትታል ያ ነገር ወይስ ኤክሰፕሽናል ነው? ሁሉ የሚለው ቃል መላእክትን አያካትትም። ፀሐይና ጨረቃን ከዋክብትን ያካትታል? አያካትትም። እሺ፣ በምድር ላይ ሲባል ሚነራልን፣ ፕላንትን፣ አኒማልን ያመለክታል ያካትታል ወይስ እርቁን የተቀበሉት ብቻ የሰው ልጆችን ብቻ እኮ እርቁን የተቀበሉት ነው ወይስ ሁሉም የሰው ዘር ነው በአጠቃላይ የሚታረቀው? በክርስቶስ ኢየሱስ ስለ ዓለም ኃጢአት በመስቀል ላይ መሞቱን ያመኑ እንደዛ ያንን ከያዝከው ቆላስይስ የሚያምኑ ጥሩ። ቆላስይስ 1:16 ላይ በሰማይና በምድር ያሉ በእርሱ ተፈጥረዋል የሚለው በእርሱ ታርቀዋል በሚለው ኢንተርቼንጅ ሆኖ መጣል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው አለ። አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል አለ። ሁሉ ነገር አዲስ የሆነው ምንድን ነው? ያመነው ነው አዲስ የሚሆነው ወይስ አጠቃላይ ኢንታይርሊ ዩኒቨርሱ ነው አዲስ የሆነው? የታደሰው ያመነው ነው፣ በመንፈሳዊ ነው ያመነው ነው። ስለዚህ በሰማይና በምድር ያሉት እነዚያ የታረቁት ሰዎች በክርስቶስ ኢየሱስ አዲስ ፍጥረት መሆናቸውን ነው የሚያሳየው እንጂ አጠቃላይ ስለ ዘፍጥረት 1:1 ላይ ያለው ፍጥረት አይደለም የሚያወራው። አውዱን በደንብ ብትመለከተው ችግር የለብኝም። በአውዱ አንተ የተረዳህን ያልከራከረን ፋይዶ በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና የሚለውንስ በምን ታየዋለህ? እኮ እሱን ነገርኩህ እኮ አብራራውልህ። በሰማይና በምድር ያሉት ሁሉ አዲስ ፍጥረት ሆነዋል በክርስቶስ ኢየሱስ። የሆኑት መቼ ነው? አዲስ ፍጥረት አይደለም የሚለው ተፈጥረዋልና። በእርሱ ተፈጥረዋል ይላል እኮ፣ በእርሱም ታርቀዋል ይላል እኮ እዛው ላይ። በሰማይና በምድር ያሉት ሁሉ በእርሱም ታርቀዋል ይላል። እንዴት ታየዋለህ? ቆላስይስ 1:20 ላይ እዛው ላይ አውዱ ላይ በሰማይና በምድር ያሉ ሁሉ ታርቀዋል፣ ያሉ ሁሉ ነው የሚለው። ስለዚህ ሁሉም ማለት ጨረቃም፣ ፀሐይም፣ ከዋክብትም መላእክትንም ያካትታል። ስለ አያካትትም አልከኝ። በምድር ሲል ሚነራልን፣ ፕላንትን፣ አኒማልን፣ ሂማን ቢንግን አጠቃላይ ሁሉም ታርቀዋል አልታረቁም? እዚህ ጋር ግን ስለ እርቅ አይደለም የሚያወራው ቫይዶ። በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ሲል በሰማይና በምድር ያሉት ሁሉ ታርቀዋል ይላል። ያሉት ሁሉ ታርቀዋል የሚለውን እንዴት ላድርገው? በሰማይና በምድር ያሉት ሁሉ ገባኝ። አሁን እንዴት ቅድም እንደምታደርገው እንደነበረው መቼስ 1.7 ታውዘንድ ፒፕል አለ። ነገር ለምንድን ነው ሪላቲቭ ያደረከው አንተ 20 ላይ
እኔ ሪላቲቭ አላደረኩትም ላለመከራከር ነው። ስለዚህ ሁሉም ታርቀዋል ማለት ነው። አክሰፕት ያደረኩት ግን በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ካለ ስለ ፈጣሪነቱ ነው የሚናገረው። አይደለም ነው የምልህ። ለምን 20 ላይ ያለው ላይ በምድር ወይም በሰማያት ያሉ ሁሉ ይላል። አረ ወደ 20 አንሄድም። አሁን ቅድም እኮ አንዷን ቨርስ ቃል በቃል እየሄድንበት ነበር። አሁን ቃል በቃል እየመጣንበት ነው። በሰማይና በምድር ያሉት የሚለውን ነው እያብራራ ያለሁት። መጀመሪያ በሰማይና በምድር ያሉት ሲል ምን ማለት ነው የሚለውን እያብራራ ነው ያለው። በእርሱ ተፈጥረዋል። አሁን በሰማይ ምን አለ? በሰማይና በምድር ያሉት የሚለው እነማንን ነው? በሰማይ መላእክት አሉ፣ ፀሐይ፣ ጨረቃ፣ ኮከብ አለ። ስለዚህ በሰማይና በምድር ያሉት ሁሉ ታርቀዋል ሲል ፀሐይን፣ ጨረቃን፣ ኮከብን ላይ ያካትታል። በእርሱ ተፈጥረዋልና በእርሱ ታርቀዋልም ይላል። ተፈጥረዋል ብቻ አይደለም የሚለው ታርቀዋልም ነው የሚለው። የታረቁትንማ ተነጋገርንበት እኮ ለምን እነሱ ላይ ኤክሰፕሽን አላደረግም? ሁሉም ነው የሚለው። በሰማይና በምድር ያሉት ሁሉ ነው የሚለው። ስለዚህ ሁሉም ሲል መላእክትን ለምን አያካትቱም? ለምን አልከኝ? አንተ ታርቀዋል ብለህ ስለተረዳኸው ልከራከረ ስላልፈለግኩ ነው። እዚህ ጋር ስለ አምላክነት ነው የምናገር። የአምላክ ምሳሌ ማለት አምላክ ምን ምሳሌ ያለው? በፈጣሪነት ምሳሌ እየተናገረ ነው ያለው። እዚህ ጋር አውዱ ስለ ሰው የሚናገር ያለው ስለ ፍጥረት የሚናገር ያለው ቫይዶ። አሁን ሀሳቤንም አልተረዳውም። አንዴ ልስና። አዎ በሰማይና በምድር ያሉት ሁሉ ታርቀዋል ነው የሚለው። በሰማይና በምድር ያሉት ሁሉ ሲል ሁሉ የሚለው ቃል እዚህ ጋር ኤክሰፕሽናል አድርገ ሪላቲቭ ነው አንጻራዊ ነው ብለ ሴማቲክ ሬንጅ አድርገ ነው ያመጣህብኝ። ለምን ሁሉ የሚለው ነገር በሰማይና በምድር ያሉት ሁሉ ሲል መላእክትን ለምን አላካተትክም? እርቁ ላይ አንተ ነህ እንደሱ የተረዳኸው እኮ። አንተ ከፈለክ አምጣው። ታርቀዋል የሚለው መጀመሪያ በሰማይና በምድር ያሉትን የሚለው አንተ የተረዳበት በሰማይና በምድር ያሉት ሁላ ሲባል መላእክትንም ፀሐይንም ጨረቃንም ከዋክብትን በምድር ያሉትን ፍጥረታት በአጠቃላይ ያመለክታል አልክ። 20 ላይ ግን ሲናገር በሰማይና በምድር ያሉት ሁሉ በእርሱ እንደታረቁ ይናገራል። በክርስቶስ ኢየሱስ ከራሱ ጋር እንዳታረቁ ይናገራል። ከአብ ጋር ማለት ነው እንደታረቁ። በሰማይና በምድር ያሉት ሁሉ ሲል በሰማይና በምድር ያሉት ሁሉ ሲል መላእክትን፣ ፀሐይ፣ ጨረቃና ከዋክብትን እንደገና ደግሞ በምድር ላይ ደግሞ ሚነራልን፣ አታክልትን፣ መላእክት ማን ነው እንስሳትን አያካትትም ብለህ ስትል ቋንቋው እዛ ጋር አውዱ ላይ እየተጠቀመ ያለው በሰማይና በምድር ያሉት የሚለው እዛው ላይ አውዱ ላይ እየተጠቀመ ያለው አንጻራዊ ነው ብለህ በዚህ ተማመንን። ያንን ተማምነን ቆላሲስ 1:15 ላይ ሄደን ምንድን ነው ያደረገው? 16 ላይ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ሲል በሰማይና በምድር ያሉት የተባለው 20 ላይ ባለው ቀመርና ስሌት ሄድንና ከዛ እነማን ናቸው ታዲያ የተፈጠሩት? በሰማይና በምድር ያሉት የታረቁት ናቸው የተፈጠሩት። ምን ማስረጃ አለ? 2ኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን ነው የሚለው። እዛ ጋ ማንም ካለ በሰማይም በምድር ያሉት ሁሉ ማለት ነው። ማንም ቢሆን አለ በክርስቶስ ኢየሱስ አዲስ ፍጥረት ነው አለ ማንም። ስለዚህ አዲስ ፍጥረት የሆነው አጠቃላይ ዩኒቨርሱ ኢንተርሊ ዩኒቨርሱ አይደለም። አዲስ ፍጥረት የሆነው ግን ማንም ብሎ ስላለ በቃ ማንነት ያለው ነገር ሁሉ መላእክትም ማንነት አላቸው። ኦኬ ጥሩ። ማንም ስለተባለ የሰው ዘር በአጠቃላይ እንዳለ የሰው ዘር በአጠቃላይ እነ ሰይጣናት፣ ጂኒዎችም ምንም ሁሉም በአዲስ ፍጥረት ነው ወይ ማለት ነው ብዬ ብጠይቅህ አይ አይደለም። ማንም ሲል ለተቀበለው ነው አዲስ ፍጥረት የሆነው ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይ እሱ ስታየው እርሱ የማይታየው አምላክና የፍጥረት ምንድን ነው ይላል? በኩር ነው ይላል። ምን ማለት ነው? የፍጥረት በኩል ማለት ምን ማለት ነው? የፍጥረት በኩል ማለት ምን ማለት? የትኛው ፍጥረት በኩር ነው? ኢየሱስ ከፍጥረት ሁሉ በፊት በኩር ነው ይላል። በፊት የሚለው የለም። እንግሊዝኛው ላይ እንግሊዝኛው ላይ ግሪከኛው ላይ ይኸው በፊት የሚለውን አማርኛ ላይ የተጨመረው። በነገራችን ላይ እስቲ እንግሊዝኛውን አውጣና ይኸው በፊት የሚል ነገር አለ፣ ቢፎር የሚል ነገር አለው። እስቲ አውጣው። ቆላሲስ 1:15 ላይ አውጣው። Who is the image of the invisible God, the firstborn of every creature? እዚህ ላይ ኤቭሪ ክሬሽን ነው የሚለው። እዛ ላይ ቢፎር የሚል ነገር አለ እንግሊዝኛው ላይ አሁን ያነበብኩት ላይ በቃ። ስለዚህ የለውም። አየህ፣ እሱ የፍጥረት በኩር ነው። ፍጥረት የተባሉት እነማን ናቸው? የማን በኩር ነው? ኢየሱስ። የማን ራስ? ኢየሱስ the firstborn ሲል the firstborn of every creature ሲል ከሆድ ወለድኩ ይለዋል። ከአብ የወጣ እንደሆነ ነገር አለ። በኩር የሚለው በኩር የተባለው በኩር ማለት ፕሮቶቶኮስ የሚል ቃል አለ። በኩር የሚለው ቃል ማለት ነው። ፕሮቶቶኮስ የሚለው እንትን ላይ ማነው? ሮሜ ምዕራፍ 8 ቁጥር 28 ላይ ልጁ አለ በብዙ ወንድሞች መካከል በኩር ነው፣ እግዚአብሔር የልጁን መልክ እንዲመስሉ አስቀድሞ ወስኗልና የወሰናቸው እነዚህን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው እያለ ይናገራል። ስለዚህ የወንድሞቹ ፍጥረት የተባሉት አዲስ ፍጥረት የአዲስ ፍጥረት በኩር ነው ኢየሱስ የፍጥረት ሁሉ በኩር ነው ሲል እንደዛ ነው። ቆላሲስ 3:10 ላይ ምንድን ነው የሚለው?
የፈጠረውን ምሳሌ እንዲመስል እውቀት ለማግኘት የሚታደሰውን አዲሱን ሰው ልበሱት ይላል። ማነው አዲሱ ሰው? ክርስቶስ አይደለም። በደንብ አስተውል። ልድገምልህ። ቆላሲስ ምዕራፍ 3 ቁጥር 10 ላይ የፈጠረውን ምሳሌ እንዲመስል አለ። የፈጠረው ምሳሌ ማንን ነው? ምሳሌ የተባለው ማን ነው? ቆላሲስ 1:15 ላይ በተቀመጠው መሰረት አይደለም። ምሳሌ የተባለው የማይታየው አምላክ ምሳሌ ወይም መልክ የተባለው ማን ነው? የማይታየው አምላክ ምሳሌ ክርስቶስ ነው። ስለዚህ እዛ ጋር የፈጠረውን መልክ ይላል። ማንን ነው የፈጠረው? እኛን አይደለም። በደንብ አስተውል። እንግሊዝኛው ላይ አንብበው። ቆላሲስ 3:10 ላይ ምን ይላል መሰለ? ዘ ኢሜጅ ኦፍ ጋድ ሁ ክሬትድ ሂም ነው የሚለው። ዘ ኢሜጅ ኦፍ ሂም ሁ ክሬትድ ሂም ነው የሚለው። የፈጠረውን ምሳሌ እንዲመስላል። ምሳሌውን የአምላክን ምሳሌ አምላክ ፈጥሮታል እያለን ያለው ማንን ነው የፈጠረው? ክርስቶስን ነው የፈጠረው። እሱ ደግሞ በኩር ነው በመፈጠር ደረጃ ረዋል። ስለ ሪጀነሬሽን ነው የሚያሳየው ማለት ነው። ስለዚህ ቆላሲስ 3:15 ላይ ባለው ጥቅስ መሰረት እርሱ ይላል ምንድን ነው የሚለው? የፈጠረውን መልክ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ልበሱት አለ። ሰው አዲስ ፍጥረትና አዲስ ሰው የሚሆነው በክርስቶስ ኢየሱስ ነው አለ። ክርስቶስ ኢየሱስ ደግሞ ምንድን ነው አለ? የፈጠረው ምሳሌ ነው ብሎ ያስቀመጠው። ምን ያለው? ትሮዚ ምን ያለው ነው የሚለው? የፈጠረውን ሰው ምሳሌ የፈጠረው ምሳሌ ይላል። የፈጠረው ምሳሌ ማንን ነው? ላውድ ሳይ ሰውን ሰውን አይደለም የሚያወራ። የፈጠረው ምሳሌ እንዲመስል አለ። የሚመስለው ማን ነው? አዲስ ፍጥረት ነው። አዲስ ፍጥረት ማንን ይመስላል? ወልድን ይመስላል። ወልድ ደግሞ ምንድን ነው አለ? የፈጠረውን ምሳሌ እንዲመስል አለ። ወልድ እኮ ራሱ እኮ ነው ሁሉን የፈጠረው። ባይዶ ለምን የፈጠረውን ይላል? የፈጠረውን ምሳሌ ይላል። ምሳሌ የተባለው ማን ነው ስል ክርስቶስ ነው አልከኝ። ክርስቶስን የፈጠረው ታዲያ ማን ነው? እዛ ጋ ቆላሲስ 3:10 ላይ ባለው ጥቅስ መሰረት በክርስቶስ ምሳሌ ፈጠረን ስለሚል ነው የፈጠረው። አይደለም፣ እንደዛ አይደለም። የፈጠረውን ምሳሌ ነው የሚለው። የፈጠረውን ምሳሌ ምንድን ነው የሚለው? ዘ ኢሜጅ ኦፍ ሂም ሁ ክሬትድ ሂም ነው የሚለው። ዘ ኢሜጅ ኦፍ ሂም ይብላል። ሂም የሚለው ማንን ነው የሚያመለክተው? ሂም የሚያመለክተው ሎርድ ጋድን አይደለም፣ ጋድን ነው የሚያመለክተው። ዘ ኢሜጅ ኦፍ ሂም ሲል ዘ ኢሜጅ የተባለው ማን ነው? ወልድ ነው። ሂም የተባለው ደግሞ እንትን ነው። ሁ ክሬትድ ሂም ይላል። ማን ነው ሂም የሚለው? ኦብጀክቲቭ ፕሮናውኑ። ሂም የሚለው ማን ነው? ኦብጀክቲቭ ፕሮናውኑ የሚያሳየው ሂም የሚለው ልጁን ነው። ስለዚህ ሁ ክሬትድ ሂም ይላል። ሁ የተባለው ማን ነው? ሂም የተባለው ማን ነው? አሁን እዚህ ጋር አይ ቲንክ ኢት ኢዝ አ ሜታፎር ከሆነ አትሽሽ ከሆነ ሁ የተባለው አብ ነው አይደለ? አብ ነው አይደለ? የስ ዘፋዘር ክሬትድ ሂም የሚለው ማንን ነው? እሺ አብ ብለህ እንትን በለው። ዘፋዘር ክሬትድ ሂም ማንን የፈጠረው? ፍሌሽ አይቶ ችግር የለም። ዘፍሌሽ ብለህ ተርጉሞ፣ ግን የተፈጠረ አካል አለ አይደል? የተፈጠረ አለ። ምክንያቱም የአምላክ ምሳሌ ሊፈጠር አይችልም። የአምላክ ቃል ሊፈጠር አይችልም። እሱን አልጠየቅኩም እኔ። በጥቅሱ መሰረት ቆላሲስ 3:10 ላይ በተቀመጠው መሰረት ዘ ኢሜጅ ኦፍ ሂም አለ። ሁ ክሬትድ ሂም። ሁ የተባለው ሪላቲቭ ፕሮናውኑ አብን የሚያመለክት ከሆነ ክሬትድ የሚለው ደግሞ አጫፋሪ ግስ ወይም ደግሞ ትራንሲቲቭ ቨርብ ደግሞ አለ ማለት ላይ ሳብጀክት አለ፣ ኦብጀክት አለ። ሳብጀክቱ አብ ከሆነ ኦብጀክቱ ወልድ ከሆነ ወልድ የተፈጠረ ነገር ነው። ያ የተፈጠረውን ነገር ማን እንዲመስል አለ? አዲሱ ሰው እንዲመስል ብሎ ነው ያስቀመጠው። አዲስ ፍጥረት በአጠቃላይ የሚመስለው እሱን ስለሆነ እሱ የፍጥረት ምንድን ነው? ቆላሲስ 1:15 ላይ እርሱ የፍጥረት በኩር ነው ብሎ ነው ያስቀመጠው። ፍጥረት የተባለው እዚህ ጋር ስለ አዲስ ፍጥረት ነው እንጂ የሚያወራው ኢንታይርሊ ዘፍጥረት 1:1 ላይ ስላለው አይደለም የሚያወራው። ምሳሌ እኮ የፈጠረው ምሳሌ የሚለው ምሳሌ የተባለው ማን ነው? እዛ ጋር የፈጠረውንም ራሱ የፈጠረውን ምሳሌ እንዲመስል እኮ እንዲመስል የፈጠረው እኮ ማንን እንዲመስል አለ? አዲሱ ሰው ማንን የሚመስለው አለ? ማንን እንዲመስል ይላል? አዲሱን ሰው ለብሳችሁታል፣ ክርስቶስን ነው እኮ። ማንን እንዲመስል አለ? ክርስቶስ ራሱ እኮ ነው የፈጠረው ምሳሌ። አልተረዳኸኝም። ራሱ የፈጠረው መልክ እንዲመስል እውቀት ለማግኘት የሚታደሰውን አዲሱን ሰው ልበሱት። አዲሱ ሰው የሚመስለው የፈጠረውን ነው አለ። ያ የፈጠረው የተባለው ደግሞ ምሳሌ የተባለው ደግሞ ክርስቶስ። አሁን እኮ ፍሌሹ ነው አልከኝ እኮ የተፈጠረው። ሁ ክሬትድ ሂም ይላል አልኩ። ሂም የተባለው ኦብጀክቲቭ ፕሮናውኑ ወልድን ነው የሚያመለክተው አልከኝ። ሁ የሚለው ሪላቲቭ ፕሮናውኑ አብን ነው የሚያመለክተው አልክ። ስለዚህ ሳብጀክት እና ኦብጀክት አለ። ሳብጀክቱ አብ ከሆነ አብ ወልድን ፈጥሮታል ወይስ አልፈጠረውም ነው ጥያቄው።
ወልድ ፍጡር አይደለም። ወልድ ከአብ ጋር የነበረ አሁን ትችላለህ። በጥቅሱ መሰረት ነው ያልኩህ እኮ እኔ በቆላሲስ ምዕራፍ 3 ቁጥር 10 እና ቆላሲስ ምዕራፍ 1 ቁጥር 15 ላይ ባለው ጥቅስ መሰረት እርሱ የፍጥረት በኩር ነው ማለት። እሺ የእንስሳ በኩር ነው ማለት ምን ማለት ነው ትርጉሙ? የእንስሳ በኩር ለእኔ ያቀርቡልኝ ሲል ምን ማለት ነው ትርጉሙ? መጀመሪያ የሚወለደውን እኮ ምንድን ነው? እንስሳ ነው ወይስ አይደለም? የእንስሳ በኩር ማለት እንስሳ ነው ወይስ አይደለም? እንስሳ ነው። ኦኬ የፍጥረት በኩር ሲል ፍጡር አይደለም ነው? የፍጥረት በኩር ሲል በዛ ሴንስ አይደለማ። ኢነሴንስ አሁን አንተ እኔ ዛሬ ወለድኩ ሲለው ለማን ነው? እንመጣበታለን። እሺ እንመጣበታለን። እሺ ቶ የብሉይ ኪዳንን ቶ የእንስሳ በኩር የሚለው አዲስ ኪዳን ላይ ኢየሱስ የሙታን በኩር ነው ይላል። ራዕይ 1:4 ላይ የሙታን በኩር ነው ይላል። ምን ማለት ነው? የሙታን በኩር ማለት መጀመሪያ የተነሳ ማለት ነው ወይስ ምን ማለት ነው? የሙታን በኩር ወይስ ከትንሳኤ በኩር? የሙታን በኩር ማለት ምን ማለት ነው ትርጉሙ? መጀመሪያ የሙታን በኩር ይለዋል። ምን ላይ ነው እንደዛ የሚለው? የሙታን በኩር ይለዋል እኮ ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ የሙታን በኩር ይለዋል። ቁጥር 4 ላይ እንግሊዝኛውን በተመለከተ የሙታን በኩር ይለዋል። ግሪከኛውም እንደዛ ነው። ፕሮቶቶኮስ ይለዋል። ፕሮቶቶኮስ የሙታን በኩር ይለዋል። የሙታን በኩር ይታያል። የሙታን በኩር የሙታን በእንግሊዝኛው ነው ታለት አንዴ አውቂ ራዕይ 1:4 እንግሊዝኛውን አውጣለት አንዴ አውጣለት እና ተመሳሳይ ነው ግራመሩ። ጃን ቱ ዘ ሰቨን ቸርች የሚለው ነው። አውጣለት እንግሊዝኛውን ገልብጥና ይታያል። ይታየኛል። እዚህ ጋር ማውጣት እችላለሁ። ምን ይላል እዚህ ጋር አንብበው። John to the seven churches which are in Asia. Grace be unto you and peace from ቁጥር 5 ላይ ልግባ። And from Jesus Christ, who is the faithful witness and the first begotten of the dead. ስለዚህ አየህ የሙታን በኩር ይለዋል እዚህ ጋር። ስለዚህ የሙታን በኩር ሲለው እዚህ ጋር ተመሳሳይ ነው። ፕሮቶቶኮስ ነው የሚጠቀመው ግሪከኛው ልክ ቆላሲስ 1:15 ላይ እንዳለው። የሙታን በኩር ማለት መጀመሪያ የተነሳ ማለት ከሆነ የፍጥረት በኩር ማለት ደግሞ መጀመሪያ የተፈጠረ ማለት ነው ብሎ ያስቀምጠው። ከየት ነው የቀደመው ሲባል ፍጥረት የሚባለው ነገር ልጁ በብዙ ወንድሞች መካከል በኩር ነው ይለዋል። ምን ላይ? ሮሜ ምዕራፍ 8 ቁጥር 28 ላይ ማለት ነው። ከዛ አሁን አንተ የጠቀስከው ጥቅስ አለ ዕብራውያን 1:5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ምን አልኩ ይለዋል? ወለድኩ። ወለ ዛሬ የምትለው አሰርተን ፖይንት ታይምን ነው አይደል የምታመለክተው? ስለዚህ ታይም ውስጥ በየስተርዴይ እና በቱሞሮ መካከል ነው ቱዴይ የሚለው ነገር። ዛሬ የምትለዋ ነገር በትናንትናና በዛሬ መካከል ነው። ዛሬ የተባለችው ሰርተን ፖይንት ታይሟ መቼ ናት? ታይሙ ለእግዚአብሔር ነው። ይስናድ የሰው ታይም አይደለም እኮ። አሁን መቼ ናት እኮ ለእኛ ለሰዎች ላይ አሁን ዛሬ ብለን እንጠቀምበታለን። ግን እዚህ ጋር እግዚአብሔር ዛሬ የምትለዋ እኮ ምንድን ነው? እስቲ ማስረጃ ስጠኝ። ዛሬ የምትለዋ ነገር ከክሬሽን በፊት ታይም የሚባል ነገር አለ እንዴ? ክሬሽን ጋር ነው አብሮ ታይም ክሬሽን በፊት ታይም ሳይኖር በሰው እድሜ እኮ ታይም ዛሬ የሚለው ነገር የለም። በእግዚአብሔር ፊት አንድ ቀን ነው። እሱ ከታይም ከመጣ በኋላ ነው አቆጣጠሩ። እግዚአብሔር ዛሬ ሲል ነው። ስለዚህ ግን ታይምን ነው የሚያመለክተው። ለምሳሌ እንትን ላይ ሉቃስ 2:11 ላይ ዛሬ በዳዊት ከተማ እንዲያመለክተን ነው እንደዛ የሚለው። በታይም ውስጥ ነው የተወለደው ኢየሱስ። ራዕይ 22 ላይ እኮ ይነግርሃል። እሱ አልፋና ኦሜጋ ነው። ዕብራውያን 1:5 ላይ ተከፍቶ ላይ እንጨርስ እንጂ ዕብራውያን 1:5 ላይ እንጨርስ እንጂ ራዕይ ላይ ከመግባት በፊት 1:5 ላይ ስለገባህ ነው። አንተም ራስህ አልገባሁም። እኔ ራዕይ ላይ አንተ ያመጣው ጥቅስ ላይ ነው የወጣው። ቆላሲስ ላይ ወጥተህ ዕብራውያን 1:5 ላይ ስገባ ዕብራውያን 1:5 ላይ በገባበት ጥቅስ መሰረት እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎታል። ዛሬ የምትለዋ አሰርተን ፖይንት ታይምን ታመለክታለች አለ። ያ ታይሙ የሚያመለክተው መቼ ነው? በታይም ውስጥ ነው። ታይም ደግሞ ፍጥረት ነው ራሱ። በትናንትናና በነገ መካከል ያለ ነው ዛሬ የሚባለው። ልክ ለምሳሌ ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ይላል። ስለዚህ ዛሬ የምትለዋ ነገር አሰርተን ፖይንት ታይም። አንተ ደግሞ ዛሬ የሚለው ነገር እምቅድመ ዓለም ነው ካልከኝ ማስረጃ ማምጣት ይጠበቅብሃል። ዛሬ ወለድኩ ይላል። ወለድኩ የሚለው ነገር ምን ማለት ነው? ትርጉሙ ቢጋረንቲ እኮ ቢጋትን ሲል ምን ማለት ነው ትርጉሙ? በእንግሊዝኛ አደረግከው እኮ አንተ በእንግሊዝኛ ነገረኛ አደረግከው። ወለድኩ ሲል ምን ማለት ነው ትርጉሙ? በአማርኛ ላይክ ሂ ፋዘርድ ሂም
ገባኝ። ግን አሁንም እንግሊዝኛ አደረከው ለውጥ የለውም ነው እኮ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ሲል ለማን ነው አባት የሆነው? ለክርስቶስ እኮ ለምኑ ነው የሆነው? ለምሳሌ እኔ አባት ሆናለሁ እርሱ ጋር አዘጋጀህ እላለሁ። ስለዚህ እዛ ጋር አሁን አንተ ልጅ ነበረኩ በእኔ ዘንድ በነበረ ክብር በአንተ ዘንድ በነበረኝ ክብር። አይ ቅድማ እሱንማ ጨረስንማ ገባኝ። ዮሐንስ ወንጌል 17 ላይ ጨረስን። ቫይዶ ሁሉም ተያያዥ ነው። ችግር የለም አያይዘው። ግን አሁን ምን መሰለህ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል አይደለ? ባይብል ሳይወለዱ ሲባል ምን ማለት ነው? እግዚአብሔር ተራራን ይወልዳል። እሱ ሜታፎር ነው፣ ሳይፈጠሩ እንደማለት ነው። ስለዚህ እግዚአብሔር ሳይሰሩ እንደማለት ነው፣ ወይም ኤግዚስት ሳያደርጉ ማለት ነው። ስለዚህ መወለድ ትርጉሙ መፈጠር በሚል መጥቷል። ይኸው አመጣው። አንተ ደግሞ መወለድ የሚለው ሌላ ትርጉም ካለው ንገረኝ እኮ። አሁን መወለድ ሲለው ለሰው በሚገባው ቋንቋ እግዚአብሔር እየተናገረ ነው እንጂ ማለት ነው እኮ። ንገረኝ፣ ትርጉሙን ንገረኝ። እግዚአብሔር ወለድኩ ሲለው አምላክ ጾታ የለውም፣ ወንድም ሴትም አይደለም፣ ባዮሎጂካልም አይደለም፣ ባዮሎጂካል አይደለም፣ ኦንቶሎጂካልም አይደለም። ገባኝ እኮ። ግን ምንድን ነው ትርጉሙን ንገረኝ። እኔ አሁን ትርጉሙን ተናገርኩኝ። መወለድ ማለት ትርጉሙ ሜታፎሪካሊ ነው የሚናገረው እንጂ እንደ ሰው እንደሚናገረው መወለድ ሳይሆን ከውስጥ አወጣው ከኔ ውስጥ ነበር ከልክ ክርስቶስ እኔ ከአብ እንደወጣው ሲል ከአብ የወጣ ነው ከመለኮት እሱ አይደለም የጠየኩ መወለድ ማለት ትርጉሙ ምንድን ነው? ለምሳሌ እኔ አሁን መወለድ የሚለውን ትርጉም መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ሲል ተራሮች ሳይፈጠሩ ማለት ነው። ስለዚህ መወለድ በሚል መጣል መፈጠር ማለት ነው ትርጉሙ። አንተ ደግሞ መወለድ ማለት ሜታፎሪካል አውትዋርድ ትሩዙ አውትዋርድ ሲምቦሉ ኢንዋርድ ትሩዙን ንገረኝ። ኢንዋርድ ትሩዙን እስካሁን አልነገርከኝም። ኢንዋርድ ትሩዙ ምን ማለት ነው? መወለድ ማለት እንደወጣ እኔ ከወድ ወለድኩ ነው የሚለው። ኦኬ አውጣው። እሺ ጥቅሱን እሱን አውጣውና እንየው። አውጣው። ምን ጋር ነው እንደዛ የሚለው? ምን ላይ ነው እንደዛ የሚለው? ምን ላይ ነው እንደዛ የሚለው? እኔ ከወድ ወለድኩ የሚለው ሚሰርች ቲንክ መዝሙር ላይ ነው። መዝሙር 110 ቁጥር 3 ላይ ነው የሚለው። ሆድ የሚለው የማንን ሆድ ነው የሚያወራው? ከውስጡ ነው። ሜታፎሪካሊ ነው። ሰው ከሆድ ስለሚወለድ አምላክ ደግሞ ለእኛ እንዲገባን አድርጎ ሜታፎሪካሊ እየተናገረን ነው። እግዚአብሔር መንፈስ ነው፣ ሆድ የለውም፣ አካል የለውም። አይ ሆድ የሚለው ማፀን ነው የሚለው እንግሊዝኛው። ግሪከኛው ማፀን ነው የሚለው። ከማፀን ወለድኩ ያው ሰው ማርያምን ነው የሚያመለክተው። ከማርያም ማፀን እንደወለደው ነው የሚያሳየው አይደል? እንደ ጥቅሱ እኮ ከማፀን ወለድኩ የሚለው ድንግል ማርያም ማፀን ነው። መዝሙረ ዳዊት ምዕራፍ 22 ቁጥር 10 ላይ ስትመለከተው ከእናቴ ማፀን ጀምረ አንተ አምላኬ ነህ አለ። ከእናቴ ማፀን አወጣኸኝ ይላል። ማፀን ሆድ ይለዋል አማርኛው። እንግሊዝኛው ወንብ ብሎ ነው የሚያስቀምጠው። ማፀን የሚለው ድንግል ማርያም ነው። ወለድኩ ማለት ከድንግል ማርያም መፍጠሩን ነው የሚያሳየው። አንተ ከራሱ ከሆዱ አምላክ ሆድ አለው ካልከኝ ማፀን አለው ካልከኝ የሚገርም ነው። ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ብሎ ነው ያስቀመጠው። መለኮት ነው፣ ረቂቅ ነው፣ ምጡቅ ነው። ረቂቅና ምጡቅ የሆነው አምላክ ድንግል ማርያም ማፀን ውስጥ ሰው እንዲፈጠር ማድረጉን የሚያሳይ ካልሆነ በስተቀረ አንተ ላመጣበት አንተ ልጄ ነህ ዛሬ ወለድኩ ላልበት ማስረጃ መሆን አይችልም። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለው ጥቅስ አሮን ነው እንዴት ብዬ እንደማስረዳ ቫይዶ። ግን እግዚአብሔር ለእኛ ስለ ሰዎች እንድንረዳ ብሎ በእኛ ሌቭል ስለተናገረ በዛ መንገድ በእኛ በቀጥታ ተርጉመ ነው እንዲህ ነው ማለት ነው ልንለው አንችልም። ምክንያቱም የእነሱ የአይሁድ ዘይቤ አለ፣ የእኛ ደግሞ የአበሾች ዘይቤ አለ። በእነሱ በተጻፈልን ደግሞ በአይሁዶች በጻፉልን ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ካለው በመንፈሳዊውም በስጋዊውም ከሱ ከራሱ እንደወጣ ያንን ስጋ እሱ እንዳዘጋጀ ስጋ ከሆነ በኋላም ክርስቶስ ኢየሱስ ይሄ የምነግራችሁ ቃል ከራሴ አይደለም ሲል ስለ ስጋው እንደሆነ በእኔ የሚኖረው አብ እርሱ ስራውን ይሰራል እያለ ስለ መንፈሱ ሊያይቶ እንደሚናገርን ትረዳዋለህ ብዬ አስተውላለሁ። ግን ማጠቃለያ እንስራበት ወይስ መቀጠል ትፈልጋለህ? መቀጠል ከፈለግ ሌሎችም ወንድሞች አሉ፣ መቀጠል ትችላለህ። እኔ መውጣት አለብኝ። የማጠቃለያ መስራት ትፈልጋለህ ወይስ መቀጠል ነው የምትፈልገው? እኔ ማለት ጥሩ ውይይት ነው ያደረግነው፣ ግን እስካሁን ድረስ ባመጣነው ነገር አንደኛ የተነጋገርን ያለው ነው ዮሐንስ ወንጌል 5:26 ላይ ነበር የነበረው። ዮሐንስ ወንጌል 5
ስድስትን ላይ ያለውን ማሳጨር ስቀር ዮሐንስ ወንጌል 17:5 ላይ መጣ። ዮሐንስ ወንጌል 17:5 ላይ ደግሞ እዛ ላይ ደግሞ እንትን ስትል ቆላስይስ 1:15 መጣ። ቆላስይስ 1:15 ላይ እንትን ሲል ዕብራውያን 1:5 ላይ መጣ። ዕብራውያን 1:5 ላይ ደግሞ እንትን ሲል መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ መጣ። በእያንዳንዱ እየተከተልኩኝ ነው የያዝኩት። ምንድን ነው የያዝኩት? ውይይት ሳይሆን የያዝኩት አባሮች ጨዋታ ነው የያዝኩት። ይቅርታ አድርግልኝ። አንድ ነጥብ ላይ ፖይንት አድርጎ አርጊመንትን ቢልድ ማድረግ አልቻልክም። ስለዚህ አባሮች ጨዋታ ነው የተጫወትኩት ዛሬ ማለት ነው። ያን ያደረግኩት ምንድን ነው? ዊዝ ሪስፔክት ነው። አውት ኦፍ ሪስፔክት ስለማታወራኝ በጣም ተረጋግተህ ነው የምታወራው። ስለምንተዋወቅ ከዚህ በፊትም ከዛ አንጻር ብዬ እንጂ እንደዚህ አላወራም። በቃ አንድ ነጥብ ላይ አወራለሁ። ካልፈለክ መቆም ትችላለህ ማለት ትችል ነበር። ሳየው ግን ደርባባ ሆንክብኝ። ቀበኛም ቃተኛም ሞገደኛም አይደለህም። እንዴ ብዬ ልጨክን አንተ ላይ ደግሞ አንገቴም አልቻለም። ደግሞ መሬት ላይ አይነት ደግሞ ድሮ ተወቃቸው ነው። አንድ ቀን መቼስ ወደ እውነት ሁሉንም ያመጣል። እውነት ደግሞ ኢየሱስ ነው፣ አይዋሽም። እሺ ይሁንልህ። ዱዓ አድርግ በራስ እምነት ማለት ነው። ኢንሻአላህ እኛም ዱዓ እናደርግልሃለን። ለማንኛውም ማጠቃለያ ስራ ነው። ተባረኩ እኛ ጋር ኦልሞስት ሊነጋ ነው። 5 o'clock ሆነ ሳልተኛ ስራው እየን የመጣሁት በጣም ደካክሞኛል። በቃ እንደዛ ከሆነ ማጠቃለያ ስራበት። የነበረን እንትን ጭምቅ አድርገውና ማጠቃለያ ስራበት። የነበረንን ጭምቅ ለማድረግ አንተ እንደውም ሪሰርችም እንድታደርግበት የምፈልገው ነገር አሮ ነው። ከዚህ በፊት ቼክ አድርገው አጃጀመ 3 ደቂቃ ውሰድና ተረጋግተህ ደስ ያለን ነገር ለህዝቡ መልዕክት አስተላልፍ። ማጠቃለያ ስራበት። ስለ ክርስቶስ የምትነግረን ነገር ካለ የሆነ ሰበክ አድርገን ትንሽ 1-3 ደቂቃ ውሰድ። በጣም ደስ ይላል። ያው ውሰድ። ደቂቃ ያዙለት ዛሩ ወይም ደግሞ ሌሎቻችሁ። እሺ ክርስቶስ በስክሪፕቸር ላይ የሰው ልጅ ነው ብሎ ራሱን ይጠራል። ግን ለምንድን ነው እንደዛ የሆነው ብለን ካሰብን እኛ ሰዎች ኃጢአትን ስለሰራን እግዚአብሔር ደግሞ ኃጢአትን ስለሚቀጣ የኃጢአት ደሞዝ ሞት ስለሆነ ከዚህ ፍሬ አትብላ ከበላህ ትሞታለህ ስላለው የተናገረውን ቃል የአምላክ ቃል ደግሞ ስለማይቀየር ሁሉም ኃጢአት ስለሰራ የእግዚአብሔር ክብር ስለጎደለበት ኢየሱስ ክርስቶስ ሰው ሊሆን ግድ ነበር፣ ለኃጢአት ዋጋ ለመክፈል፣ ለኃጢአት ደሞዝ ሊከፍል። ምክንያቱም አምላክ ቃሉን ስለማይቀይር እና ይሄ ክርስቶስ በኦሪትም ተጽፏል። በግብፅ እስራኤላውያን በባርነት በነበሩበት ሰዓት ሲወጡ በኩሮቻቸውን ስለመታይ ግብፃውያንን ሁሉ በኩር ሲለው እዛ ላይ በኩር ነው ሲለው በኃጢአት ምክንያት በኩርን ስለቀጣ ነው። ስለዚህ ደም አድርገው የበግ ደም መቃኑንና ጉበኑን የቀቡት ሁሉ በኩራቸውን መራኩ ሊመታ አልገባም። ስለዚህ ከዛ ከግብፅ ሲወጡ የቂጣ በዓልና ፋሲካውን ታደርጋላችሁ ይላቸዋል። በሌዋውያን በኦሪት ጊዜ በግ የሚያርዱ የነበሩት ከአብርሃም ለአብርሃም የተሰጠው አብርሃም አረፋ የሚታረደው በእናንተ አብርሃም በጉን እግዚአብሔር ያዘጋጃል አለ። በአዲስ ኪዳን የእግዚአብሔር በግ ይለዋል ክርስቶስ ኢየሱስን። በሌዋውያን ደግሞ ፋሲካውን ያደርጉ ነበር። ይሄ ሁሉ ለኃጢአት ስሬት ለኃጢአት ማስተሰሪያ የሚፈስ ደም ነበረ ማለት ነው። ኦሪት ዘሌዋውያን ምዕራፍ 17-11 ላይ ከደሙ የተነሳ ያስተሰርያል ይላል እና ይሄንን ስርዓት ያደርጉ የቆዩት ሞግዚት ሆኖ የጠበቀው ስርዓቱ ሌዋውያን የሚያቀርቡት የነበረው ደም መስዋዕት ክርስቶስ ኢየሱስ ስለ ሰዎች ልጆች ሁሉ ኃጢአት ለአንዴና ለመጨረሻ ጊዜ ለዘላለም በመስቀል ላይ ጠረቀው ይላል እና ክርስቶስ ኢየሱስ በመስቀል ላይ የሞተልን የኃጢአት ዋጋ ሆኖ ቤዛ ሆኖ ዋስ ሆኖልን ሊያድንን ጠበቃ ሊሆነን ነው እና በዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ ያመነ ሁሉ ይድናል አለ። ዋስትና ሰጠን ማለት ነው እና በጣም ተባረኩ። እወዳችኋለሁ። አላቪው በፍቅር ነው የምናገረው። ቫይዶንም በጣም ሪስፔክት አለኝ። በፊት ክርስቲያን እያለ ያስተምረኝ ነበረ። አስተማሪያችን ነበረ። የክርስትናውን አስተማሪ ነበረ። ሙስሊሞች እና አፈቅራችኋለሁ። እኔ የእውነት በጌታ ፍቅር አፈቅራችኋለሁ። ተባረኩ። እዚህ ሩም ያላችሁት ሁላችሁንም ደግሞ ወደ ጌታ ኢየሱስ ክርስቶስ እንድትመጡ በፍቅር ጋብዛችኋለሁ። መልካም ቀን። ቴንኪዩ ስለሰጠኝ። ምንም ችግር የለውም። እኔም ማጠቃለያ ልስራበትና እኔም እወጣለሁ ማለት ነው እና የተነሳው አርዕስት ምንድን ነው? ቤታችን ገብቶ ስለ መሲሁ መነጋገር እንችላለን አለ። መሲሁ ፍጡር ነው ወይስ አይደለም ነው? እሱን እንትን ነው የአይሁዳዊ ክርስቲያኖች ናቸው። አይሁዳውያን ክርስቲያኖች ደግሞ በሶስት ይከፈላሉ። አንደኛ ዓለም ሳይፈጠር ዘመን ሳይቆጠር በፊት ከአብ ጋር አብሮ ወልድ ነበረ ግን አልተፈጠረም የሚባሉ ናዝራውያን የሚባሉ አሉ። ሁለተኛ ነገር ደግሞ አይሁዳውያኖች የሆኑ ነገር ግን ኢየሱስ ከድንግል ማርያም በፊት ዓለም ሳይፈጠር
ተፈጠረ። ልክ እንደ ጆባ ዊትነሶች የሚያምኑ አሉ። ሶስተኞቹ ደግሞ ከድንግል ማርያም ማህፀን ጀመረ የሚባሉ ቢብሊካል ዩኒታሪያን የሚባሉ አሉ። እና እሱ ምንድን ነው የሚለው ክርስቶስ መጀመሪያ የለውም ፍጡር አይደለም ብሎ ነበር ያለው። ዮሐንስ ወንጌል 5:26 ላይ ያለውን ጥቅስ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና የሚለውን ጥቅስ ስናይ ነበር። ህይወትን ሰጠው የሚለው ነገር ምን ማለት ነው የሚለውን ነገር አላብራራውም። በስጋው ነው አለ። ስጋ ሪፍሌክሲቭ ፕሮኖን አይጠቀምም። እዛ ጋር በራሱ ነው የሚለው። ራሱ የሚለው ሂምሰልፍ ነው የሚለው ሪፍሌክሲቭ ፕሮኖን ነው የሚጠቀመው የሚል ነው። ያን ሳቀርብለት ዮሐንስ ወንጌል 17:5 ላይ ገባ። ዮሐንስ ወንጌል ምዕራፍ 17:5 ላይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረ ክብር አንተ በራስህ ዘንድ አክብረኝ የሚለው የነበረው ክብር እንጂ እሱ ፕሬ ኤግዚስታንስ እንደነበረው አያሳይም። ቆላስይስ እንትን ላይ ኤፌሶን ምዕራፍ 1:4 ላይ ዓለም ሳይፈጠር በፊቱ ነውር የሌለብን ነው ዘንድ በክርስቶስ መረጠናል። ስለዚህ ተመራጮቹ ሳይኖሩ ምርጫው እንዴት ሊኖር ቻለ ሲባል ምርጫው እንጂ ተመራጮቹ ራሳቸው ፕሬ ኤግዚስታንስ ነበራቸው ማለት አይደለም። ኦንቶሎጂካሊም አልነበሩም፣ ሜታፊዚካሊም አልነበሩም። እነዛ ሰዎች የነበሩ ምንድነው ምርጫው ነው። ልክ በተመሳሳይ ሐዋርያት ሥራ 3:13 ላይ የአብርሃም የይስሐቅ የያዕቆብ አምላክ ባሪያውን ኢየሱስን ወይም በአማርኛ ብላቴናውን ኢየሱስን ወይም ደግሞ ኤንአይቪ ትርጉም ላይ ባሪያውን ኢየሱስን አከበረው። ፔስ ነው የሚለው ግሪከኛው። ባሪያውን ኢየሱስን አከበረው ይላል። ያንን የሚያሳየው ማክበሩ ነው። ዓለም ሳይፈጠር ዘመን ሳይቆጠር በፊት በመለኮታዊ ቅዱስ አብ ወልድን እንደሚያከብረው የሚያሳየውን ነው። ከዛ እንደዛ ስንል አይ ብሎ ቆላስይስ 1:15 ላይ ገባ። ቆላስይስ 1:15 ላይም ኮንቴክስቹዋል የሆነ አፕሮች ተጠቀምን፣ ቴክስቹዋል የሆነ አፕሮች ተጠቀምን፣ ግራማቲካል የሆነ አፕሮች ተጠቀምን፣ እንደና ደግሞ ሊንግዊስቲካል የሆነ አፕሮች ተጠቀምን። ልክ እሱ ጋር እንደስነ ዕብራውያን 1:5 ላይ ገባ። ዛሬ ወለድኩ የሚለው ዛሬ የሚለው ጊዜን ያሳያል አልኩት። አያሳይም አለ። ምን ያሳያል? ኢተርኒቲን ያሳያል አለ። ዛሬ የምትለዋ ኢተርኒቲን እንደሚያሳይ ማስረጃ አምጣ ስለ የለም ጥቅስ አላመጣም። ዛሬ የምትለዋን ግን ታይምን ነው የሚያመለክተው። ሉቃስ ወንጌል ምዕራፍ 2:11 ላይ አመጣው ማለት ነው። ልክ እሱን ሳመጣ መዝሙረ ዳዊት ምዕራፍ 110:3 ላይ ያለውን ከማዕፀን ወለድኩ የሚለውን ጥቅስ አመጣና አብ ማዕፀን አለው አለ። ማዕፀን የለውም አብ። ማዕፀን የሚለው ድንግል ማርያም ማዕፀን ነው ብዬ መዝሙረ ዳዊት ምዕራፍ 22:10-11 አመጣው ማለት ነው። እዛ ላይ ነው የቆመው ፖዝ ያደረገው። የምር ለመናገር በእያንዳንዱ ነገሮች በሄድንበት አባሮች ነበር ትጫወት የነበረው። አንድ ጥቅስ ላይ ወደ አንድ ጥቅስ ሲዘለል እየተከተልኩኝ ነው ሳረግ የነበረው። ሁለተኛ የለመደኝ የሚያጀማ አንድ ጥቅስ ላይ ብቻ ለማብራራት ኢንሻላህ እንሞክራለን። እናመሰግናለን ስለነበረ ጨዋነት። ሀሳብ ላይ ብቻ ለመሞገት ፐርሰናል የሆኑ ነገሮች አታክ ሳታደርግ ኢሪቴት ሳትሆን ፍራስትሬት ሳታደርግ ነገሮችን በአጽኖትና በአምክሮት ለማዳመጥ በማኝነትና በአስረጅነት የምናመጣውን ነገር ለመገምገም ስለበቃ እናመሰግናለን። ቴንኪዩ። ሌላ ቀን አትጥፋ እና ተባረኩ። ባይዶ ሁላችሁም ተባረኩልኝ። አልጠፋም እመጣለሁ። ዘትሩዝ ሰላም፣ አንድ ጥያቄ ብጠይቅህ እንድታብራራልኝ ነው። ያንተ ምልከታ ለመሄድ የምችል ከሆነ አንዴ ቅርታና መምህሬን ፎሎ አድርጉ። 1900 ሰዎች አላችሁ እና መምህሬን ፎሎ አድርጉ። ሳይወጣ በፊት ሁላችሁ ያላደረጋችሁት ፎሎ አድርጉ። ጃቢር ቀጥል። አካውንቱ ይቀመጥላችሁ። ዛሩ ይቀመጥ። እኔ መጣ እችላለሁ። አስቀምጥ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ወሒድ ሁለቱን ተሰጥተሃል። መጽሐፉንም መናገሩንም አላህ ሱብሓነሁ ወተዓላ ሰጥቶሃል። ይጨምርልህ። ባረከላሁ ፊከ ወአሕሰነላሁ ኢለይክ። ሰዎች ሁለት ነገርን በአንድ አይሰጡም። ወይ ጽሁፍ ነው የሚሰጠው ለአንድ ሰው፣ ወይ ደግሞ መናገር ነው የሚሰጠው። አላህ ሱብሓነሁ ወተዓላ ሁለቱንም ሰጥቶሃል። አሁንም በቸርነቱ ይጨምርልህ፣ ይጨማምርልህ። ባረከላሁ ፊከ ወአሕሰነላሁ ኢለይክ። አሚን። ኡስታዝ አቡ ሙአዊያ ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ጉዳይያ ሙሐመድ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ሰላም ልበላችሁ። መጨመር የምትፈልጉት ነገር ካለ ጨምሩ። ኡስታዝ ሰላም ብያለሁ። ኡስታዝ ወሒድ በጣም አሪፍ ትምህርት ነበር። ተመስጬ እየሰማሁ ነበርና አላህ ይጨምርልህ። በጣም ደስ ይላል። ያው በዚሁ አጋጣሚ ሙአዝም ስላለ የእሱን አንድ የሰራው ቪዲዮ አይቼ ነበርና በዚሁ አጋጣሚ ላመሰግነው ነው። ማረሰው ማስታወሻ ነው የነገረኝና ይህን ለማለት ነው። ብዙ ሳላራዝም በርቱ፣ ቀጥሉ ላለው ቴንኪዩ። እሺ ሪፍሬሽ ማድረግ ትችላላችሁ። እኔ ልውጣ። እሺ ያጀማ ወጥቻለሁ። አካውንቱ ይቀመጥ። ፎሎ ማድረግ ፎሎ እሺ ኡስታዝ ጀዛከላ ኸይር። አላህ ይጠብቅ፣ አላህ ይጨምርልህ። ዘትሩዝ ምናልባት ፈቃደኛ ከሆንክ አንድ ሀሳብ አለኝ። እሱ ሀሳብ ላይ የሆነ የራስን ሀሳብ ብታስቀምጥበት ደስ ይለኛል። ፈቃደኛ ከሆንክና ሰዓት ካልሆነ ደግሞ ጦሳችን ሌላ ቀን 15 ደቂቃ አለኝ።
እሺ እንትን እስካሁን እንግዲህ ከኡስታዝ ጋር ስትከራከሩ መሲሁ አምላክ ነው ወይስ አይደለም በሚል ርዕስ ስትከራከሩ የራሳችሁን ነጥብ ስታስቀምጡ ነበር እና ይሄ መሲሁ ለአንተ ኃጢአት ብሎ ተሰቅሏል፣ እንደገና ከሰማያት ሰማያት ወርዶ ሰው ሆኖ ምናምን ብቻ ያወራችሁባቸው ነገሮች አሉ እና እነዚህን ሁሉ ስቴፕ አልፎ ተሰቅሎ ለእናንተ ኃጢአት ሞቶ እንግዲህ ከሞት ተነስቶ ምናምን ነገር ያው ያለው እንትን አለ ፕሮሰስ አለ እና የእኔ ጥያቄ ምንድን ነው እነዚህን ፕሮሰሶች ያላሳለፈ አምላክ አለ ወይ ነው ጥያቄ። ልክ አሁን እንዴት ከሴት ልጅ ተወልዶ ወንድ ሆኖ በመስቀል ላይ ተሰቅሎ ምናምን የተባሉትን ስቴፖች ያላለፈ ሌላ አምላክ አለ ወይ ወይስ አንተ የምታመልከው አንዱ አምላክ ነው እነዚህን ፕሮሰሶች ያሳለፈ የሚል ጥያቄ ነው ያለኝ። ቀጥል። አይ አንዱ አምላክ ሳይሆን ክርስቶስ በባህሪው የማይታየው ባህሪው ነው አምላክነቱ እንጂ ኃጢአትን ያልሰራ ኃጢአት የሌለበት ንጹህ የእግዚአብሔር በግ ነው። ሌላው ሁሉ ኃጢአትን ሰርቷል። ከሱ በኋላ የመጡትም ሌቦች፣ ይቅርታ ዘትሩዝዬ፣ ይቅርታ ችግር የለም ይቅርታ ዘትሩዝ። እኔ ጠየቅኩ ንጹህ ነው አይደለም። እኔ እንትን ኢየሱስ ላይ አይደለም ጥያቄ። ኢየሱስን በቃ ሀሳብን ተረድቼዋለሁ። አምላክ ነው ተወልዷል ምናምን ነገር እሱን ያዘውና እኔ ጠየቅኩ እንዲህ ከሆነው አምላክ ሌላ አምላክ አለ ወይ? እነዚህን ፕሮሰሶች ከድንግል ማርያም ያልተወለደ ወንድ ያልሆነ ሰው ያልሆነ ለአንተ ኃጢአት ብሎ ያልተገረፈ ያልተሰቀለ ሌላ አምላክ አለ ወይ? ወይስ ያ አንተ የምታመልከው በኦሪት ዘዳግም ላይ እስራኤል ወይ ስም አምላክ እግዚአብሔር አንድ ነው የተባለው እሱ እግዚአብሔር ነው ወይ እንደዚህ የሆነው? እሱን ብታብራራልኝ ደስ ይለኝ። አዎ አሁን እስራኤል ወይ ስማ እግዚአብሔር አምላክ አንድ እግዚአብሔር ነው ሲል አንድ ነው። አብ ወልድ መንፈስ ቅዱስ በሶስት ባህሪ ተገለጠ። አንድ አምላክ በአብ በወልድና በመንፈስ ቅዱስ እና ይሄ ወልድ ከአብ የወጣ ነው። መንፈስ ቅዱስም ከአብ የወጣ እውነተኛ መንፈስ ነው። ወልድ ደግሞ ከአብ የወጣ ቃል ሰው የሆነ ነው። ከድንግል ማርያም የተወለደ ነው። መንፈስ ቅዱስ እኔ ተቋርጦብኛል። ችግር አሁን ሌላ አምላክ የለም፣ አንድ አምላክ ነው። አዎ ቻቢሮ ካንተ ይመስለኛል እንጂ ድምፁን እየሰማን ነው፣ እየተናገረ ነው። ካንተ ይመስለኛል ሜቢ በቃ ሻውን ይሰማኛል። ቀጥል ዘትሩዝ። እንትን ያስተጋባል ያለው ያ እና ኢየሱስ ለየት የሚያደርገው በሌላ አሁን አንተ ምትል ያለው ሌሎች አማልክት ሊኖሩ ይችላሉ፣ አህዛብ የሚያመልኳቸው የአህዛብ አማልክት ጣዖታት ናቸው ይለዋል። እግዚአብሔር ግን ሰማያትን ሰራ ይላል እና ሁሉን የፈጠረው እግዚአብሔር በቃሉ ነው። ይሄ ቃሉ ነው ደግሞ ሰው ስለሆነ እንጂ ከጥንት ጀምሮ የነበረ ነው። እውነተኛ አምላክ ነው። ሌሎች አማልክት ናቸው። አምላክ የለም፣ ሌላ አምላክ የለም። በፊቱ አምላክ አልተሰራም። ግልጽ ነው። ጃለህ አይ ቲንክ ጥያቄን አልተረዱም። ቀለል ለማድረግ ያህል ለምሳሌ አለው እንትን ቀለል ለማድረግ ያህል አሁን ለምሳሌ ማርያም የዚህ የአንዱ ፈጣሪ እናት ናት አይደለም? ዘፍሩስ ኖ ማርያም የፈጣሪ እናት አይደለችም። ማርያም በማርያም ማህፀን ውስጥ የእግዚአብሔር ቃል ፎርም አደረገ፣ ሰው ሆነ። መንፈስ ቅዱስ ጸሎባት ነው ስጋ ነው የሆነው እንጂ ማርያም የፈጣሪ እናት። ይሄ የድንግል ማርያም ማህፀን ውስጥ የድንግል ማርያም ማህፀን ውስጥ ያደረው ቃል እግዚአብሔር ነው ወይስ የእግዚአብሔር ቃል ነው? አምላክ ስለነበረ ነው። በመጀመሪያ ቃል ነበረ የሚለው የአምላክ ቃል ነበረ። ግን አሁን በድንግል ማርያም ኖ አይ ዘትሩዝዬ እኔ ጠየኩክ ድንግል ማርያም ማህፀን ውስጥ የነበረው ቃል አይደለም። ድንግል ማርያም ማህፀን ውስጥ የነበረው ቃል የእግዚአብሔር ቃል ነው ወይስ ራሱ ቃሉ እግዚአብሔር ነው? ይህንን የጠየኩክ ቱ ዘ ፖይንት እንድትመልስልኝ አጠር እንድናደርገው አንሯሯጥም ለማለት። የእግዚአብሔር ቃል እኮ ነው ሰው ሆነ፣ ስለተቀየረ ፎርም ቀየረ ማለት ነው። ስጋ ሆነ፣ ሰው መሰለኛን መሰለ እኮ። አዎ እኔ አይ የእግዚአብሔር ቃል ስጋ ሆነ አልሆነ ሳይሆን ይሄ የእግዚአብሔር ቃል ድንግል ማርያም ማህፀን ውስጥ ያደረው የእግዚአብሔር ቃል ራሱ እግዚአብሔር ነው ወይስ የእግዚአብሔር ቃል ብቻ ነው? ይህንን የጠየኩክ። የእግዚአብሔር ቃል ራሱን ይወክላል። ለዛ እኮ ነው አብ ወልድ መንፈስ ቅዱስ ብለን በሶስት ባህሪ ምንገልጽ። ኖ እሱንም አልጠየቁም። የእግዚአብሔር ቃል እግዚአብሔር ነው ወይስ አይደለም ነው የጠየኩት። ይሄ የእግዚአብሔር ቃል የተባለው ድንግል ማርያም ማህፀን ውስጥ ያደረው እግዚአብሔር ነው ወይስ አይደለም ነው የጠየኩት። እግዚአብሔር ከሆነ አሁን አሮን ነኝ፣ ካልሆነ አይደለም። እኔን አድሬስ ካደረከኝ እኔ የምናገረው ያለሁት ከአንተ ጋር ነው። እኔ በአካል አለው እንዴ ከአንተ ጋር። የእኔ ቃል እኔን ይወክላል አይደል? እንዲህ ዓለም ባለው እኔ ይወክላል እንጂ አንተ አይደለም። ያንተ ቃል ያንተ ነው እንጂ አንተ አይደለም እኮ። የእኔ ቃል እኔን ይወክላል። ወንጀል ከሰራው ይወክላል ግን አንተ አይደለም። አንተ አይደለም ይወክላል፣ አንተን ይወክላል፣ ያስማማናል። ግን ያንተ ቃል አንተ አይደለክም።
እኔ ነኝ እንጂ ይወክልሃል። ግን አንተ አይደለህም። ያንተ ቃል ኧረ አይደለህም። እኔ ስጋ ያንተ ቃል ያንተ ነው። የኔ ባዲ ያንተ መጠቀሚያ ፊዚካል ፎርም እኔን ይወክላል። የኔ ቃል እኔን ይወክላል። መንፈሴ እኔን ይወክላል። ፍጡር ነኝ እኔ፣ ሰው ነኝ። ስጋ ግን አንተ አይደለም። አንተ አይደለም። አንተ አይደለም። ያንተ ስጋ ራሱ ያንተ ነው እንጂ አንተ አይደለም። አንተ ራስህ እኔ